አቶሚክ ሃቢትስ በጄምስ ክሌር። የልማድ አስደናቂ ኃይል። ትርጉም ድረስ ጋሻነህ። መግቢያ። የኔ ታሪክ። በሁለተኛ ደረጃ ትምህርት ቤት ቆይታዬ የመጨረሻ ቀን ላይ የቤዝቦል ዱላ ወይም ባት ፊቴ ላይ መታኝ። አንደኛው ተጫዋች የክፍሌ ልጅ ልክ ኳሷን ሊመታ ሲሰነዝር ዱላው ከእጁ ሾልኮ በመስፈንጠር ፊቴ ላይ አይኖቼ መካከል አጮለኝ። በዚህ ኃይል ተስፈንጥሮ ፊቴ ላይ የመታኝ ዱላ አፍንጫዬን ሰረጎደው። ዱላው የአይምሮዬን ስስ ሕዋሳት በከፍተኛ ሁኔታ ስለጎዳቸው እብጠት በጭንቅላቴ ውስጥ ተስፋፋ። በሽራፊ ሴኮንድ ውስጥ የተሰበረ አፍንጫ፣ የተናወጠ አእምሮና የተንገረበቡ የአይን ሶኬቶች ያሉኝ ሰው አደረገኝ። አይኖቼን ስከፍት ሁሉም ጓደኞቼ በድንጋጤ ወደኔ እያዩ ሊረዱኝ ሲሯሯጡ ተመለከትኩ። ጎንበስ ስል ልብሶቼ በደም ተጨመላልቀው አየሁ። ከጓደኞቼ መካከል አንዱ ሸሚዙን ቀዶ ሰጠኝ። በሰጠኝ ቁራጭ ጨርቅ የተሰበረውን አፍንጫዬን በማሰር ደሙን ለማቆም ሞከርኩ። በሆነው ነገር ተደናግጬ የነበረ በመሆኑም ጭምር ምን ያህል እንደተጎዳው ማወቅ አልቻልኩም ነበር። አስተማሪ እጁን ትከሻዬ ስር አስገብቶ ደግፎ ወደ ሕክምና ቦታ በዝግታ መጓዝ ጀመርን። ብዙ ክንዶች እቅፍ እያደረጉ ያበረታቱኝ ጀመር። ቀስ እያልን ጉዟችንን ቀጠልን። እያንዳንዷ ደቂቃ ዋጋ እንዳላት ማንም ልብ አላለም። ልክ ነርሷ ጋር ስንደርስ በርካታ ጥያቄዎችን አከታትላ ጠየቀችኝ። ዘንድሮ ዓመተ ምህረቱ ስንት ነው? 1998 አልኩኝ። ትክክለኛውን ዓመተ ምህረት ግን 2002 ነበር። የአሜሪካ ፕሬዝዳንት ማን ነው? ቢል ክሊንተን አልኩኝ። የወቅቱ የአሜሪካ ፕሬዝዳንት ግን ጆርጅ ቡሽ ነበር። የእናትህ ስም ማን ነው? ተርበተበትኩ። 10 ሴኮንዶች አለፉ። የእናቴን ስም ለማስታወስ 10 ሴኮንዶች የፈጀብኝ መሆኑን ችላ ብዬ ፓቲ አልኩኝ። ይህ የማስታውሰው የመጨረሻው ጥያቄ ነው። ራሴን መቆጣጠር አቅቶኝ አምቡላንሷ ከመምጣቷ በፊት ተዝለፍልፌ ወደቅኩ። ከደቂቃዎች በኋላ በአምቡላንስ ተጭኜ ወደ ሆስፒታል ተወሰድኩ። ልክ እንደደረስን ሰውነቴ ቀስ በቀስ ደከመ። እስትንፋሴን በመዋጥና በመተንፈስ ለማቆየት ታገልኩ። አልቻልኩም። ሙሉ በሙሉ መተንፈስ አቆምኩ። ዶክተሮች ኦክሲጅን ሊሰጡኝ የተሯሯጡ እያለ በሆስፒታላቸው ውስጥ በቂ ሕክምና ሊሰጡኝ እንደማይችሉ ስላወቁ ወደ ሌላ ቦታ ሄጄ የተሻለ ሕክምና አገኝ ዘንድ ሄሊኮፕተር እንዲመጣልኝም አዘው ነበር። ነርሶች በስትሬቸር እየገፉኝ ከድንገተኛ ክፍሉ ወደ ውጭ አስወጡኝ። አንዷ ነርስ ከታች ወደ ላይ እየገፋችኝ፣ ሁለተኛዋ ነርስ ደግሞ ከላይ ሆና እየሳበችኝ ሄሊኮፕተሯ ውስጥ አስገቡኝ። ከቅጽበታት በፊት ወደ ሆስፒታል የደረሰችው እናቴ አብራኝ ወደ ሄሊኮፕተሯ ገባች። እኔ ግን በራሴ መተንፈስ አቅቶኝ አእምሮዬን እንደሳትኩ ነበርኩ። እናቴ እጄን ደረቷ ላይ እንደያዘችኝ አጠገቤ ተቀምጣ ጉዞ ጀመርን። እናቴ ከኔ ጋር ወደ ሆስፒታል ስትሄድ አባቴ ግን እህቴንና ወንድሜን ለማየት ወደ ቤት ተመለሰ። በእኔ ላይ የደረሰውንም ነገር ነገራቸው። አባቴን ባውን እየዘራ ለእህቴና ለወንድሜ የደረሰውን አደጋ ከነገራቸው በኋላ እያሽከረከረ ወደኛ መጣ። እኔና እናቴ ከሆስፒታሉ ጣሪያ ስር እንደደረስን ወደ 20 የሚጠጉ የዶክተሮችና የነርሶች ቡድን ተቀበሉንና እየገፉ ወደ ሕክምና ክፍሉ አስገቡኝ። በዚህ ሰዓት የአንጎሌ ውስጥ እብጠት ከአቅም በላይ ሆኖ ራሴ ሙሉ በሙሉ ስቼ ነበር። የተሰባበሩ አጥንቶቼ ጥገና ይፈልጉ ነበር። እኔ ያለሁበት ሁኔታ ግን ቀዶ ጥገና ለማድረግ የሚያስችለኝ አልነበረም። ሁኔታው በጣም አስፈሪ ነበር። ኮማ ውስጥ ስለነበርኩ በቬንቲሌተር ውስጥ እንድቆይ ተደረገ። ቤተሰቦቼ ለዚህ ሆስፒታል አዲስ አይደሉም። ከ10 ዓመታት በፊት በወቅቱ የ3 ዓመት ሕፃን የነበረችው እህቴ የሉኩሚያ ተጠቂ በመሆኗ ምክንያት ወደዚህ ሆስፒታል መጥተው ነበር። ያኔ እኔ የ5 ዓመት ልጅ ነበርኩ። ወንድሜ ደግሞ የ6 ወር ጨቅላ ሕፃን። እህቴ ከ2 ዓመት ከግማሽ አድካሚ ሕክምና በኋላ ጤናዋ ተስተካክሎላት ከካንሰር ነፃ ሆና ወደ ቤቷ ተመለሰች። ከ10 ዓመታት ሰላማዊ ኑሮ በኋላ ቤተሰቦቼ ሌላ ልጃቸውን ይዘው እነሆ ወደዚህ ሆስፒታል መጥተዋል። ሆስፒታሉ እኔ ኮማ ውስጥ በነበርኩበት ሰዓት የቤተ ክርስቲያን አባት ወደ ቤተሰቦቼ በመላክ ለማጽናናት ሞክሮ ነበር። እኚህ አባት ከ10 ዓመታት በፊት እህቴ ካንሰር ሲገኝባትም እንዲሁ ወደ ቤታችን ተልከው ነበር። ጀንበር አዘቅዝቃ ምሽቱ ቦታውን መያዝ ጀመረ። እስትንፋሴን እስከዚህ ሰዓት ድረስ ያቆዩት የተለያዩ ማሽኖች ናቸው። ወላጆች ያለ ምንም ፋታ ከአጠገቤ ነበሩ። በኋላ እናቴ እንደነገረችኝ ያ ምሽት በህይወቷ ካየቻቸው ጥቂት የመከራ ምሽቶች መካከል አንዱ ነው። የህይወቴ መትረፍ። በማግስቱ ጠዋት አተነፋፈሴ ተስፋ ሰጪ ወደ ሁኔታ ተመለሰ። በስተመጨረሻም ወደ ንቃተ ህሊና ተመለስኩ። የአእምሮ ጤናዬ የመስተካከል ምልክቶች እያሳየ ነበር ቢሆንም የማሽተት አቅሜን ግን አጥቼ ነበር። ነርሴ ለዚህ ሕክምና ይሆን ዘንድ
አፍንጫዬን ከፈት አድርጌ የአናናስ ጭማቂ በደንብ እንድምግበት አዘዘችኝ። ሁሉንም ሰው ባስደነቀ ሁኔታ የማሽተት አቅሜ ተመለሰ። ግን ይህንን ሳደርግ ግራ አይኔ ቦታዋን ለቃ ወደ ውጭ ራቅ ብላ ተቀመጠች። የአይኔ ኳስ ከመቀመጫው ተንሸራተተ። አይኔን ከአእምሮዬ ጋር የሚያገናኘው ነርቭም በጣም ላልቶ ነበር። ሐኪሜ አይኔ በጊዜ ሂደት ወደ ቦታው ሊመለስ እንደሚችል ነገረኝ። ይህ ምን ያህል ጊዜ ሊወስድ እንደሚችል ለመናገር ግን ቀላል አልሆነለትም። ከሳምንት በኋላ ቀዶ ጥገና እንዲደረግልኝ ቀጠሮ ተያዘ። በዚሁ ወደ ቤቴ እንድሄድ ተወሰነ። አፍንጫዬ ተሰብሮ የፊቴ አብዛኛው ክፍል ተበለሻሽቶና ግራ አይኔ አፍጥጦ ወደ ቤቴ ተመለስኩ። ቀጣዮቹ ወራት ቀላል አልነበሩም። ህይወት በሙሉ ቀጥ ያለችብኝ ይመስል ነበር። ለሳምንታት የነበረኝ እይታ ልክ አልነበረም። የማያቸው ነገሮች ሁሉ ሁለት ሆኖ ነበር የሚታዩኝ። በቀጥታ ማየትም አልችልም ነበር። ይህም ከወር በላይ ፈጀብኝ። በእርግጥ አይኔ ቀስ በቀስ ወደ ቦታው ተመለሰ። ራሴን በመሳቴና በእይታ ችግሮቼ ምክንያት እንደገና መኪና እስክነዳ ድረስ 8 ወራት መጠበቅ ነበረብኝ። በዚህ የመከራዬ ወቅት ሁሉ የደረሰብኝ ችግር ይዞኝ እንዳይጠፋ ጥረት አደርግ ነበር። በችግሬ ምክንያት ለጭንቀትና ለድብርት የተዳረኩባቸው ቀናት ብዙዎች ነበሩ። ከአንድ ዓመት በኋላ ወደ ቤዝቦል ሜዳ ስመለስ ምን ያህል ወደ ኋላ ተመልሼና እንደገና መጀመር እንዳለብኝ ተረዳሁ። ቤዝቦል የህይወቴ ዋና አካል ነው። አባቴ በአነስተኛ ሊግ ውስጥ ለሚወዳደረውና ሴንት ላይስ ካርዲናልስ ለተባለው ቡድን ተጫውቷል። እኔም በፕሮፌሽናል ደረጃ ቤዝቦልን የመጫወት ህልም ነበረኝ። ወራትን ከፈጀው ማገገሜ በኋላ የፈለኩት ነገር ቢኖር ወደ ሜዳ መመለስ ነበር። ይህ አልጋ በአልጋ ሊሆንልኝ አልቻለም። የውድድር ዘመኑ ሲጀመር ከዋናው ቡድን ተቀንሼ ከታችኛው ቡድን ጋር እንድጫወት ተደረገ። ቤዝቦልን ከ4 ዓመቴ ጀምሮ ተጫውቻለሁ። እድሜውን ሁሉ ቤዝቦልን ሲጫወት ላደገ ልጅ ከሚወዳደርበት ቡድን ተቀንሶ በዛችኛው ቡድን እንዲጫወት መደረግ ልብ ሰባሪ ነገር ነው። ይህ የተወሰነ ቀን የተሰማኝ ስሜት ዛሬም ትዝ ይለኛል። መኪናዬ ውስጥ ተቀምጬ ረጅም ሰዓት አለቀስኩ። የብሶት ሙዚቃዎችን እያዳመጥኩ ተከዝኩ። ራሴን እየተጠራጠርኩ ካሳለፍኩት ከ1 ዓመት በኋላ ወደ ዋናው ቡድን ተመለስኩ። ይሁን እንጂ ወደ ሜዳ ገብቶ መጫወትን እንደ ልብ አላገኘሁም ነበር። በአመቱ በጠቅላላ የተጫወትኩባቸው ደቂቃዎች ቢደማመሩ ከአንድ የጨዋታ ሰዓት ብዙም አይበልጡም። ያሳለፍኩት አመት ብዙም ተስፋ ሰጪ የነበረ ባይሆንም እኔ ግን አሁንም ትልቅ ተጫዋች እንደምሆን ውስጥ ያምን ነበር። ለዚህ ዓላማዊ መሳካት መስተካከል ያለባቸው ነገሮች ካሉ ማስተካከል ያለብኝ እኔና እኔ ብቻ እንደሆንኩም አውቅ ነበር። የህይወቴ መታጠፊያ ጊዜ መጣው በዴንሰን ዩኒቨርሲቲ የኮሌጅ ትምህርቴን በጀመርኩበት ጊዜ ነበር። ይህ አዲስ ጅማሮ ነበር። የልማድን አስደናቂ ኃይል ያየሁበት ድንቅ ቦታ። ስለ ልማዶች እንዴት ተማርኩ? የዴንሰን ዩኒቨርሲቲ ተቀላቅሎ መማር ከህይወቴ ድንቅ ተሞክሮች መካከል የመጀመሪያው ብዬ የማነሳው ነው። በዚያ የምፈልገውን የቤዝቦል ቡድን አባል የመሆን እድል አገኘው። በጫጫታና በግርግር የተሞላው የሁለተኛው ደረጃ ትምህርት ቤት ቆይታዬ እንዳለ ሆኖ በኮሌጅ ውስጥ ግን የኮሌጁ ስፖርተኛ ለመሆን በቃው። ሁል ጊዜ ከቡድኑ አባላት ቀድሜ ልምምድ ጀምራለሁ። ህይወቴን ፈር ማስያዝ የየደቂቃው ትኩረቴ ነበር። ጓደኞቼ እዚያው ቆይተው የቪዲዮ ጌሞች ሲጫወቱ፣ እኔ ግን ቶሎ የመተኛት ልማድን አዳብሬ በጊዜ መተኛትን ስራ ያደረኩ። በዝርክርክነት በሚታወቀው የኮሌጅ የዶርም ውስጥ ህይወት የኔ ክፍል ግን ሁል ጊዜ ጽዱና በስርዓት የተስተካከለች ነበረች። እነዚህ መሻሻሎች ዝም ብሎ ሲታዩ ጥቃቅን ነገሮች ናቸው። ለኔ ግን ህይወቴን እንደተቆጣጠርኳት እንዲሰማኝ የሚያደርግ ኃይል ሰጥተውኛል። በራስ መተማመኔን መልሼ እያገኘው መጣው። እያደገ የመጣው በራስ መተማመኔ ትምህርቴ ላይ ታየ። በርትቼ በማጥናት ሁሉንም ትምህርቶች አመጣው። ልማድ ወይም ሀቢት በየጊዜው እየደጋገምን የምናደርገውን ነገር የሚገልጽ ቃል ነው። እኔ እያንዳንዷን ወሰነ ትምህርት ባለፍኩ ቁጥር መጀመሪያ ሲጀመር የማይታሰብ የነበረው ነገር ላይ እንድደርስ የሚያደርጉኝ ጥቃቅን ልማዶችን እያከማቸው ነበር። ለምሳሌ በህይወቴ ለመጀመሪያ ጊዜ በሳምንት ብዙ ጊዜ ክብደት ማንሳት ልማድ ያደረኩ። ይህም በአመቱ መጨረሻ የተስተካከለ ስፖርተኛ ሰውነት እንዲኖረኝ ያደረገኝ። የቤዝቦል ዱላ ተመትቼ ጉዳት ከደረሰብኝ ከ6 ዓመታት በኋላ የዴንሰን ዩኒቨርሲቲ ምርጥ ወንድ አትሌት ተባልኩ። በሀገሪቱ በሙሉ ካሉ ስፖርተኞች መካከል ለ33 አትሌቶች ብቻ የሚሰጠው የኢኤስፒኤን ክብርም ተቀዳጀው። በተመረኩበት ወቅት ስሜ በዩኒቨርሲቲው የሪከርድ መጽሐፍ ውስጥ በ8 የተለያዩ ዘርፎች ተጽፎ ነበር። በዚህ ዓመት የከፍተኛ ውጤት ባለቤት ለሆኑ ተማሪዎች የዩኒቨርሲቲው ፕሬዝዳንት የሚሰጣቸውን ከፍተኛ የሜዳሊያ ሽልማትንም ተሸለምኩ። ጥቃቅን ልማዶች ዋጋ ከፈሉኝ። ይህ ጉራ ከመሰለብኝ ይቅርታችሁን ጠይቃለሁ። እውነቱን ለመናገር
የኔ አትሌትነት ህይወት ታሪካዊም የጀግናም የሚያደርገው ምንም ነገር የለም። በፕሮፌሽናልነት ደረጃም አልተጫወትኩም። ይሁን እንጂ እነዚያን ዓመታት መለስ ብዬ ስቃኛቸው የሆነ ፍሬ ያለው ነገር እንደሰራው ይሰማኛል። ያለኝንም አቅም እንድጠቀምም አድርገውኛል። በዚህ መጽሐፍ ውስጥ ያሉት ሐሳቦችም እናንተም የየራሳችሁን እምቅ ችሎታ እንድታዩ ያደርጋችኋል ብዬ አምናለሁ። ሁላችንም በህይወታችን ውስጥ እንቅፋቶች ይገጥሙናል። ይህ ጉዳት የኔ እንቅፋትና ፈተና ነበር። በዚያ ውስጥ ማለፌ ግን በርካታ ትምህርቶችን አስተማረኝ። ከነዚህ ትምህርቶችም ዋነኛው ብዙም ጥቅም የሌላት የምትመስል ትንሽዬ ለውጥ ለዓመታት እያሻሻልናት ከቀጠልን ትልቅ ውጤት ታመጣለች የሚለው ነው። ፈተናዎች ሁላችንም ይፈትኑናል። በረጅም ጊዜ ሲታይ ግን የህይወታችን ጥራት የሚለካው በልማዶቻችን ጥራት ልክ ነው። በተመሳሳይ ልማዶች ተመሳሳይ ውጤት ላይ ትደርሳላችሁ። በተሻሻሉ ልማዶች ደግሞ የትኛውንም የተሻለ ውጤት ማምጣት የሚቻል ነው። ይህን መጽሐፍ ለምንና እንዴት እንደጻፍኩት በህዳር ወር 2012 አርቲክሎችን በjamesclear.com ላይ ማሳተም ጀመርኩ። ለዓመታት የህይወት ተሞክሮችን መዘግብ ነበርና በዚህ ልማድ ያጠራቀምኳቸውን ጠቃሚ ማስታወሻዎች ለሌሎች ሰዎችን በዚህ መልኩ ማካፈል ጀመርኩ። ከዚያም በየሳምንቱ ሰኞና ሐሙስ አዳዲስ አርቲክሎችን አሳትም ነበር። ይህ ልማድ በጥቂት ወራት ውስጥ ብዙ የኢሜል ተከታዮችን እንዲኖረኝ አደረገኝ። በ2013 መጨረሻም ከ30,000 በላይ ተከታዮች ነበሩ። በ2014 ደግሞ የተከታዮቼ ቁጥር 100,000ን አለፈ። ይህም በወቅቱ በጣም ፈጣን የሚባል እድገት ነበር። ከ2 ዓመታት በፊት መጻፍ ስጀምር የሚሰማኝ ስሜት የአስመሳይነት ስሜት ነበር። አሁን ግን በልማዶች ላይ ልዩ ዕውቀት ያለው ታዋቂ ባለሙያ ሆንኩ። የዚህ ጉዳይ አዋቂ ሆናለሁ ብዬ አስቤ አላውቅም ነበር። በ2015 ተከታዮቼ 200,000 ደረሱ። እኔም ከፔንጉዊን ራንደም ሃውስ ጋር የመጽሐፍ ስምምነት ተፈራረምኩ። ይህም አሁን የምታነቡት መጽሐፍ እንዲጻፍ ያስቻለው ስምምነት ነው። በተከታዮቼ ማደግ ልክ የቢዝነስ እድሎችም እየሰፉ መጡ። ስለ ልማድ እንድናገር የምጋበዝባቸው ቦታዎች ከቀን ወደ ቀን እየጨመሩ ሄዱ። ራሴን በአሜሪካና በአውሮፓ በሚዘጋጅ ትላልቅ መድረኮች ላይ ንግግሮችን ሳደርግ አገኘሁት። በ2016 ጽሑፎቼ እንደ ታይም ኢንተርፕረነር እና ፎርብስ ባሉ ትልቅ መጽሔቶችና ጋዜጦች ላይ በቋሚነት መውጣት ጀመርኩ። በዚህ ዓመት ጽሑፎቼ ከ8 ሚሊዮን በላይ በሚሆኑ ሰዎች ተነበዋል። የተለያዩ ክለቦችን የሚያሰለጥኑ አሰልጣኞች ጽሑፎቼን ማንበብና ለቡድኖቻቸው ማስተማር ጀመሩ። በ2017 መግቢያ በህይወትና በስራ ውስጥ የተሻሉ ልማዶችን ለመገንባት ለሚፈልጉ ሰዎችና ተቋማት ዋና የስልጠና ማዕከል የሆነውን የሀቢት አካዳሚ አቋቋምኩ። የፎርቹን 500 ገደማ ድርጅቶች መሪዎቻቸውን በዚህ አካዳሚ ውስጥ እንዲሰለጥኑ ማድረግ ጀመሩ። በአጠቃላይ ከ10,000 በላይ መሪዎች፣ አሰልጣኞችና መምህራን በዚህ አካዳሚ ውስጥ ሰልጥነው ተመርቀዋል። ከነዚህ ሁሉ ሰልጣኞች ጋር የነበረኝ ቆይታ ልማድ በተጨባጩ ዓለም ውስጥ እንዴት እንደሚሰራ በሚገባ አስተምሮኛል። ይህንን መጽሐፍ በ2018 ሳይገባደድ jamesclear.com በየወሩ በሚሊዮን የሚቆጠር ተከታዮች ጥያቄ ይቀበል ነበር። እኔም በየሳምንቱ ወደ 500,000 የሚሆኑ ተከታዮችን እጨምራለሁ። ይህን ስጀምረው የት እንደሚያደርሰኝ እንኳን በቅጡ ያላወቅኩት ነገር ለዚህ አብቅቶኛል። አሁን የደረስኩበት ላይ እንድደርስ የረዱኝ የሚስጥር ቁልፎችም ልማዶቼ ናቸው። ይህ መጽሐፍ እንዴት ሊጠቅማችሁ እንደሚችል ስራ ፈጣሪውና ኢንቨስተሩ ናቫል ራቪካንት ጽሑፍ ለመጻፍ መጀመሪያ አንተ መጽሐፉ መሆን አለብህ ይላል። በዚህ መጽሐፍ ውስጥ ያሉትን ሐሳቦች የተማርኩት ከሐሳቦቹ ጋር በተግባር በመኖሬ ምክንያት ነው። ከደረሱብኝ ጉዳት አገግሜ እንደገና ለመነሳት በትናንሽ ልማዶቼ ላይ መመርኮዝ ነበረብኝ። ውጤታማ ለመሆን፣ ጸሐፊ ለመሆን፣ ስኬታማ ቢዝነስ ለመገንባትና ራሴን ኃላፊነት መውሰድ የሚችል ዜጋ ለማድረግም እንዲሁ ያለኝንም አቅም አውጥቼ እንድጠቀም ይረዱኝ ትናንሽ ልማዶች ናቸው። እናም ይህንን መጽሐፍ ለምታነቡ ለእናንተም ትናንሽ ልማዶቻችሁ እምቅ ችሎታችሁን ለመጠቀም እንደሚያስችላችሁ አምናለሁ። በቀጣዮቹ ገጾች የተሻሉ ልማዶችን ለመገንባት የሚሆኑ ነገሮችን ደረጃ በደረጃ በቅደም ተከተል አቀርባለሁ። ይህም ለቀናት ወይም ለሳምንታት የሚሆን አይደለም፣ ለህይወት ዘመን እንጂ። ምንም እንኳን ሳይንስ በዚህ መጽሐፍ ውስጥ የተጻፉትን ሐሳቦች ሙሉ በሙሉ የሚደግፏቸው ቢሆንም መጽሐፉ ግን የአሰራር መመሪያ ኦፕሬቲንግ ማኑዋል እንጂ የሳይንሳዊ ጥናቶች ውጤቶች ማሳተሚያ መጽሔት አለመሆኑን መረዳት ይጠቅማል። ለመረዳት ለመተግበር የሚቀሉ ልማዶችን እንዴት መፍጠርና ማዳበር እንደሚቻል የሚወራውን ሳይንስ ሳብራራ ምክር አዘል ጥበቦችን ታገኛላችሁ። እኔ እነዚህን ስለማመድ የሚያወሩ ትምህርቶችን የወሰድኩባቸው እንደ ባዮሎጂ፣
ፍልስፍና፣ ስነ ልቦናና የመሳሰሉት የትምህርት አይነቶች ለዘመናትም የነበሩ ናቸው። እኔ የማቀርብላችሁ ነገር ጎበዞች በብዙ ጥናቶች ያገኟቸውን ምርጥ ሐሳቦችና እጅግ አሳማኝ የሆኑትን የሳይንቲስቶች የቅርብ ጊዜ ግኝቶችን ነው። የኔ አስተዋጽኦ ይሆናል ብዬ ተስፋ የማደርገው በጣም ጠቃሚ የሆኑትን ሐሳቦች ነጥሎ የማቅረብና ሊተገበሩ በሚያመቹበት ሁኔታ አገናኝቶ የማሳየት ስራ ነው። በእነዚህ ገጾች ውስጥ ለምታዩቸው የትኞቹም ድንቅ ነገሮች አድናቆትን መውሰድ ያለባቸው ከኔ በፊት የነበሩ የየዘርፉ ባለሙያዎች ናቸው። የትኛውም ልክ ያልሆነ ነገር ደግሞ የኔ ጥፋት እንደሆነ ወቁ። የዚህ መጽሐፍ የጀርባ አጥንቶች የኔ የልማድ 4 ደረጃዎች ሞዴል ማለትም ፍንጭ፣ ምልክት፣ ኪው፣ ፍላጎት፣ ጉጉት ወይም ክራቪንግ፣ ተግባር፣ ግብረ መልስ ወይም ሪስፖንስ እና ውጤት፣ ሽልማት ወይም ሪዋርድ እና ከእነዚህ ደረጃዎች ውስጥ የሚያድጉት 4 የባህሪ ለውጥ ህጎች ናቸው። የስነ ልቦና ዘርፍ ውስጥ ያሉ አንባቢያን እነዚህን ቃላት ቢያንስ በከፊል ሊረዷቸው ይችላሉ። ምክንያቱም እነዚህ ሐሳቦች በ1930 በቢኤፍ ስኪነር ገፊ ነገር፣ ቀስቃሽ ወይም ስቲሙለስ ተግባር፣ ግብረ መልስ ወይም ሪስፖንስ እና ሽልማት፣ ውጤት ወይም ሪዋርድ ተብለው ከተብራሩትና በቅርብ ጊዜ ደግሞ በቻርለስ ዱሂጉ ዘ ፓወር ኦፍ ሃቢት ውስጥ ምልክት ወይም ኪው፣ ድግግሞሽ፣ ሩታይን እና ውጤት ወይም ሪዋርድ ተብለው በሰፊው ታዋቂነት ካገኙት ሐሳቦች ጋር በተቀራራቢነት ያላቸው ስለሆኑ ነው። እንደ ስኪነር ያሉ የስነ ባህሪ ዘርፍ ባለሙያዎች ትክክለኛው ቅጣት ወይም ሽልማት በማቅረብ ሰዎች በሆነ መንገድ እንዲሄዱ ማድረግ እንደምትችል ዕውቅና ሰጥተዋል። ይህ የስኪነር ሞዴል ግን ውጫዊ ሁኔታዎች ልማዶች ላይ ተጽዕኖ የሚያደርጉበትን መንገድ በሚገባ የሚተነትን ቢሆንም የራሳችን አስተሳሰቦች፣ ስሜቶችና እምነቶች በባህሪዎቻችን ላይ የሚኖራቸውን ተጽዕኖ ግን አያብራራም። በእውነተኛው ዓለም ውስጥ ውስጣዊ ሁኔታዎቻችን፣ ሙዶቻችንና ስሜቶቻችንም በባህሪዎቻችን ላይ ከፍተኛ ተጽዕኖ አላቸው። በቅርብ ዓመታት ውስጥ ሳይንቲስቶች በአስተሳሰቦቻችን፣ በስሜቶቻችንና በባህሪዎቻችን መካከል ያለውን ግንኙነት ለማሳየት ሞክረዋል። ይህ ጥናትም በዚህ መጽሐፍ ውስጥ የሚዳሰስ ይሆናል። በአጠቃላይ እኔ የማቀርበው መንገድ የተቀናጀ አእምሮአዊና ስነ ባህሪያዊ ሞዴልን ነው። ይህ ሞዴል የውስጥ ስሜቶቻችንና ውጫዊ ገፊ ምክንያቶችን በባህሪዎቻችን ላይ የሚኖራቸውን ሚና የየድርሻቸውን ያካፈለ የመጀመሪያው ሞዴል እንደሆነ አምናለሁ። በመጽሐፍ ውስጥ የተጠቀምኳቸው ቋንቋዎች የተለመዱና የሚታወቁ ቢሆኑም ዝርዝራቸው ግን አዲስ አይነት ልማድን የመረዳት ትምህርቶችን እንደሚሰጧችሁ እርግጠኛ ነኝ። የሰው ልጅ ባህሪ ዘወትር በለውጥ ላይ ነው። ከቅጽበት ቅጽበት፣ ከሴኮንድ ሴኮንድ ይቀያየራል። ይህ መጽሐፍ የሚያወራው ግን ሁልጊዜም ጸንተው ስለሚኖሩ ስለማይቀያየሩት ነገሮች ነው። ስለ ሰው ልጅ ባህሪያት መሰረታዊ ነገሮች ስለሆነ መርሆች ለዕድሜ ዘመን ሙሉ ሊጠቅሙ የሚችሉ ናቸው። ቢዝነሶቻችሁን ልትገነቡባቸው፣ ቤተሰቦቻችሁን ልትመሰርቱባቸውና ህይወታችሁንም ለማነጽ መሰረት ልታደርጉባቸው የምትችሏቸው መርሆች ናቸው። የተሻለ ባህሪን ለመፍጠር የሚረዳ አንድ ትክክለኛ መንገድ የለም። ይህ መጽሐፍ ግን የተሻለ እንደሆነ የማውቀውን መንገድ ያቀርብላችኋል። ይህም በጅማሩ ላይም ሆነ በሚቀየረው ነገር ምንነት ላይ የማይመሰረት መንገድ ነው። እነዚህ በዚህ መጽሐፍ ውስጥ የማቀርባቸው ስልቶችም በየትኛውም የህይወቱ ዘርፍ ላሉና ደረጃ በደረጃ መሻሻልን ለሚሹ ሰዎች ሁሉ የሚጠቅሙ ናቸው። እነዚህ መርሆች የሰው ልጅ ባህሪን በሚያሳትፍ በየትኛውም ጉዳይ ውስጥ እንደ መመሪያ መጥቀም ይችላሉ። መሰረታዊዎቹ ትንሽ ለውጥ እንዴት ትልቅ ልዩነት እንደምትፈጥር። 1. የአቶሚክ ልማድ አስደናቂ ኃይል። የእንግሊዝ የብስክሌት ስፖርት ዕጣ ፈንታው የተቀየረው በ2003 በአንዲት ቀን ነው። በሀገረ እንግሊዝ የሚደረገውን የብስክሌት ውድድር በበላይነት የሚመራው አካል ዴቭ ብሬስፎርድን አዲሱ ዳይሬክተር አድርጎ ሾመ። በዚህ ወቅት የሀገሪቱ የብስክሌት ዘርፍ በመካከለኛ ደረጃነት ወደ 100 የሚጠጉ ዓመታትን አሳልፏል። ከ1908 በኋላ የእንግሊዝ ብስክሌተኞች በኦሎምፒክ ውድድር ማግኘት የቻሉት አንድ የወርቅ ሜዳሊያ ብቻ ነበር። በቱር ደ ፍራንስ ያመጡት ውጤት ደግሞ በጣም ዝቅተኛ ነው። በ110 ዓመት ውስጥም አንድም የእንግሊዝ ብስክሌተኛ ይህን ውድድር አሸንፎ አያውቅም። የዘርፉ ውጤታማነት መውደቁን ተከትሎ የብስክሌት አምራቾች ምርቶቻቸውን ለእንግሊዝ ብስክሌተኞች ለመሸጥ ፈቃደኛ እስካለመሆን ጭምር ደርሰው ነበር፣ ገበያቸው ላይ ተጽዕኖ እንዳይኖረው በመፍራት። በዚህ ሁኔታ ውስጥ ነበር ብሬልስፎርድ ዘርፉን ለመቀየር የተቀጠረው። ብሬልስፎርድን ከሱ በፊት ከነበሩት አሰልጣኞች ሁሉ የተለየ የሚያደርገው ነገር ቢኖር
እርሱ የጥቃቅን ትርፎች ድምር ያለው ቁጣ ቀረሽ ቁርጠኝነት ነው። ይህም ለመስራት ከምንፈልገው ነገር ውስጥ ቀጭን የመሻሻያ ቦታን የመሻት ፍልስፍና ነው። ብሬልስፎርድ እንዲህ ይላል፣ መርሁ በሙሉ የተወሰደው እያንዳንዱን የምታስበውን ነገር መሰባበር፣ ወደ ብስክሌት መንዳት መውሰድና እያንዳንዱን በ1% ማሻሻል ከቻልክ በኋላ ሁሉንም አንድ ላይ በማጣመር አስደናቂ ውጤት ማምጣት ይቻላል ከሚለው ሐሳብ ነው። ብሬልስፎርድ አሰልጣኞቹ ከአንድ ፕሮፌሽናል ቡድን የሚጠበቀውን አይነት ማሻሻያዎች አደረጉ። ብስክሌቶቹን ለተወዳዳሪዎች በሚመች መልኩ እንደገና አሰሯቸው። ጎማዎቹንም በአልኮል በመቀባት በቀላሉ የሚሽከረከሩ እንዲሆኑ ለማድረግ ሞከሩ። ብስክሌተኞቹን በኤሌክትሪክ ኃይል የሚሞቅ የቁምጣ ተደራቢ እንዲለብሱ በማድረግ በሚነዱበት ሰዓት ተገቢውን የሰውነት የሙቀት መጠን እንዲኖራቸው ለማድረግ ሞከሩ። እንደነዚህ ያሉ በርካታ ቴክኒካዊ ማሻሻያዎችን በማድረግ ስራቸውን ጀመሩ። በዚህም አላቆሙም። ብሬልስፎርድ እና የቡድኑ አጋሮች በሌሎች ብዙም በማይታሰቡ ዘርፎችም ላይ የ1% መሻሻል እንዲመጣ መስራት ጀመሩ። በርካታ የማሳጅ ጄሎችን በመሞከር ጡንቻ ቶሎ እንዲያገግም የሚረዳው የየትኛው ጄል እንደሆነ መለየት ሞከሩ። ባለሙያዎችን በመቅጠር ስፖርተኞቹ እንዴት ቢታጠቡ በብርድ የመመታት እድላቸው እንደሚቀንስ እንዲያሰለጥኗቸው አደረጉ። ስፖርተኞች የተሻለ ንቃት ይዘው እንዲነሱ በምን አይነት ፍራሽ ላይ ምን አይነት ትራስ ተንተርሰው መተኛት እንዳለባቸውም ለዩ። ለቡድናቸው መኪና ውስጥም ነጭ በመቀባት ተጫዋቾች የሚያዩትን አቧራ በመጠኑ እንዲያንስ አደረጉ። እነዚህንና ሌሎች በመቶዎች የሚቆጠሩ ማሻሻያዎች ተጠራቅመው የሚጠበቀውን ውጤት እጅግ በፈጠነ ጊዜ አመጡት። ብሬልስፎርድ ከተቀጠረ በኋላ በ5 ዓመታት ውስጥ የእንግሊዝ የብስክሌት ቡድን ጎዳናዎችን ተቆጣጠረ። የ2008ቱን የቤጂንግ ኦሎምፒክ የዘርፉን ውድድር በብዛት በማሸነፍ 60% የሚሆኑት ሜዳሊያዎች ጠራርጎ ወሰደ። ከ4 ዓመታት በኋላ የኦሎምፒክ ውድድሩ ወደ ለንደን ሲመጣም የእንግሊዝ የብስክሌት ቡድን 9 የኦሎምፒክ እና 7 የዓለም ክብረ ወሰኖችን በመሰባበር በሜዳሊያዎች ተንበሸበሹ። በዚህ ዓመት ብራድሌ ዊንግስ ቱር ደ ፍራንስስ ለማሸነፍ የመጀመሪያው እንግሊዛዊ ብስክሌተኛ ሆነ። በቀጣዩ ዓመት ደግሞ የቡድን ጓደኛው ክሪስ ፍሩም ይህንኑ ውድድር አሸነፈ። ቀጥሎም ይህ ጋላቢ ውድድሩን በ2015 በ2016 እና በ2017 አሸነፈ። በዚህም እንግሊዝ በ6 ዓመታት ውስጥ 5 ጊዜ ቱር ደ ፍራንስን አሸናፊ እንድትሆን አደረጋት። ከ2007 እስከ 2017 ባሉት 10 ዓመታት ውስጥም የእንግሊዝ ብስክሌተኞች 178 ውድድሮችን፣ 66 የኦሎምፒክ እና የፓራኦሎምፒክ ሜዳሊያዎችን፣ 5 የቱር ደ ፍራንስ ውድድሮችን በማሸነፍ ዘርፉን ተቆጣጠሩት። ይህ እንዴት ሊሆን ቻለ? መካከለኛ አትሌቶች የነበረው ቡድን እንዴት በጥቃቅን ለውጦች ብቻ እንዲህ አይነት ስኬት ላይ ሊወጣ ቻለ? ጥቃቅን መሻሻሎች ተጠራቅመው ትልቅ ልዩነት የሚፈጥሩት እንዴት ነው? ይህንን ስልትስ በህይወታችን ውስጥ መድገም የምንችለው እንዴት ነው? ትናንሽ ልማዶች ትልቅ ልዩነትን ይፈጥራሉ። የአንድን ወሳኝ ቅጽበት ሚና ከፍ አድርጎ ማየትና በየቀኑ የሚደረጉ የጥቃቅን መሻሻሎችን ሚና ዝቅ አድርጎ ማየት ቀላል ነው። ብዙውን ጊዜ ትልቅ ስኬት ትልቅ ተግባር እንደሚፈልግ አድርገን ራሳችንን እናሳምነዋለን። ክብደት መቀነስ የሚሆን ትልቅ ቢዝነስን መገንባት፣ መጽሐፍ መጽሐፍ የሚሆን ውድድርን ማሸነፍ ወይም የትኛውንም ሌላ ግብ ለማሳካት ሁሉም ሰው የሚያወራለት አይነት መሬት የሚያንቀጠቅጥ ትልቅ ነገር መስራት እንዳለብን በማመን ራሳችንን እናስጨንቃለን። ጥቃቅን ነገሮችን በ1% ማሻሻል ግን የማንመኘውና ለእይታም የማይገባ ነገር ነው። ይሄኛው አይነት የመሻሻል መንገድ ግን ከፍተኛ ውጤት የማምጣት አቅም አለው። በተለይ በረጅም ጊዜ ትንሽ ለውጥ በጊዜ ሂደት የምታመጣው ልዩነት አስደናቂ ነው። ሂሳባዊ ስሌቱ ይህን ይመስላል። ለ1 ዓመት ሙሉ በቀን 1% እያሻሻልን ብንሄድ በአመቱ መጨረሻ መጀመሪያ ከነበርንበት በ37% እናሻሽላለን። በተቃራኒው ደግሞ በቀን በ1% ወደ ታች እየሄድን ለ1 ዓመት ከቆየን ወደ 0 አካባቢ እንደርሳለን። በጥቂት ጅማሮ የተጀመረች ቀጣይነት ያላት ትንሽ መሻሻል ተጠራቅማ ታሪክ ትሰራለች። ልማዶች ራስን የማሻሻል ድርብርብ ወለዶች ኮምፓውንድ ኢንተረስትስ ናቸው። ልክ ገንዘብ በድርብርብ ወለድ ራሱን በሚያበዛበት መጠን የልማዶች ውጤትም በደጋገምካቸው መጠን ይባዛል። በየቀኑ ተነጥለው ሲታዩ የሚፈጥሩት ለውጥም በጣም ጥቂት መስሎ ቢታይም በወራት ወይም በአመታት ቆይታ የሚያመጡት ለውጥ ግን አስደናቂ ነው። የመልካም ልማዶች ጠቀሜታዎችና የመጥፎ ልማዶች ጉዳቶች ግልጽ ብለው የሚታዩት ከ5 ወይም ከ10 ዓመታት በኋላ ወደ ኋላ ዞር ብለን ስንመለከታቸው መሆኑን ልብ ይሏል።
ይህንን ነገር በየቀኑ ህይወታችን አንጥረን ለማየት ከባድ ነገር ሊሆን ይችላል። በዚህም የተነሳ እነዚህን አይነት ለውጦች መተውና መናቅ ይቀናናል። ዛሬ ላይ ጥቂት ገንዘብ መቆጠብ ብትችል አሁኑኑ ሚሊዮነር አትሆንም። ለ3 ተከታታይ ቀናት ጂም ብትሰራ በአካል ቅርጽ ላይ ምንም ለውጥ አታይም። ዛሬ ምሽት ፈረንሳይኛ ቋንቋን ለ3 ሰዓታት ብታጠና የቋንቋው ተናጋሪ አትሆንም። ጥቃቅን ለውጦችን ለማምጣት እንሞክራለን። የለውጡን ውጤት ቶሎ ማየት ስለማንችል ግን ወደ ቀደመ ነገራችን እንመለሳለን። መጥፎ ነገር ደግሞ ይህ የለውጥ ውጤት የሚታይበት ፍጥነት እጅግ ዘገምተኛ መሆን ለመጥፎ ልማዶች እንድንመቻች የሚያደርገን መሆኑ ነው። ዛሬ ምሽት ቤተሰቦችን ተወት አድርገህ ስራ ላይ ብታሳልፍ ይረዳዋል። ስራህን የምትጨርስበት ሰዓት ለነገ ብለህ ብታሳድረው ለዚህ የሚሆን ጊዜ ነገ ላይ አይጠፋም። በዚህ መንገድ አንዲትን ውሳኔ መተው ብዙም ከባድ ነገር አይደለም። በየቀኑ ችግሮቻችንን በ1% እያባባስን መጥፎ ውሳኔዎችን እየደጋገመን ትንንሽ ስህተቶችን እየሰራንና ጥቃቅን ምክንያቶችን እያበጀን ከሄድን ግን ድምር ውጤታቸው እጅግ የገዘፈና የከፋ ይሆናል። ብዙውን ጊዜ በህይወታችን ውስጥ ለትልቅ ችግር የሚዳርጉንም እዚህም እዚያም የምንሰራቸው ችግሮቻችንን በ1% የማባባስ ስራዎቻችን ድምር ውጤቶች ናቸው። በልማዶቻችን ላይ የምናመጣቸው ጥቃቅን ለውጦች የምናመጣውን ጠቅላላ ውጤት የአውሮፕላንን የበረራ መስመር በጣም በትንሽ ዲግሪ በመቀየር እንደሚመጣው ለውጥ ያለ ለውጥ ነው። ለምሳሌ ከሎስ አንጀለስ ወደ ኒውዮርክ እየበረርክ ነው እንበል። ከላክስ አየር ማረፊያ የተነሳውን አውሮፕላን ፓይለቱ በ3.5 ዲግሪ ወደ ደቡብ ቢቀይረው መዳረሻ የሚሆነው ኒውዮርክ ሳይሆን ዋሽንግተን ዲሲ ነው። እንደዚህ አይነት ትንሽ ለውጥ ስትነሳ አካባቢ አይታወቅም። የአውሮፕላኑ አፍንጫም አቅጣጫም የሚቀየረው በጣም በትንሽ ጫማዎች ነው። ጉዞው መላው አሜሪካን ሲያካልል ግን መዳረሻህን መጀመሪያ ካሰብከው ቦታ በመቶዎች በሚቆጠሩ ማይሎች ርቀት ላይ ይሆናል። በተመሳሳይ ሁኔታ በየቀኑ በልማዳችን ላይ የምናሳያቸው ጥቃቅን ለውጦች ህይወታችንን ፍጹም የተለየ መዳረሻ ይሰጡታል። በ1% የተሻለ ወይም በ1% የወረደ ውሳኔ መስጠት ትርጉም ሊኖረው የሚችል ለውጥ አይመስለንም። በጊዜ ሂደት ግን አሁን አንተ በሆንከውና አንተ ትሆን በነበረው ማንነት መካከል ያለው ልዩነት የሚፈጥሩት እነዚህ ጥቃቅን ልዩነቶች ናቸው። ስኬት የየቀኑ ልማዶች ድምር ውጤት ነው። ወሳኙ ነገር ልማዶች ወደ ስኬት የሚወስዱ ናቸው ወይስ አይደሉም የሚለው ነው። ስለሆነም አብዝተህ መጨነቅ ያለብህ ዛሬ ላይ ስላመጣኸው ውጤት ሳይሆን የዛሬው ጉዞ አቅጣጫ ላይ ነው። የወጪ አወጣጥ ልማድ ካልተቀየረ ጥሩ ነገር አትጠብቅ። በተቃራኒው ዛሬ ላይ ደሃ ብትሆን ሽርፍራፊ ሳንቲሞችን የምትቆጥብ ከሆነ ግን ወደ የፋይናንስ ነፃነት የሚወስደው መንገድ ላይ ነህ። ከምታስበው በላይ በዝግታ ብትጓዝም ውጤቶችህ የልማዶችህ ቀሪ መለኪያዎች ናቸው። ያለህ ገንዘብ የፋይናንስ አጠቃቀምህ ውጤት ነው። ዕውቀትህም የመማር ልማድህ ቀሪ መለኪያ ነው። በህይወት ውስጥ ያሉት ምስቅልቅሎችም ነገሮችን የማጽዳት ልማዶችህ ድምር ውጤቶች ናቸው። የምታገኘው የምትደጋግመውን ነው። የህይወትህን መዳረሻ ለመገመት ከፈለግ ማድረግ ያለብህን ነገር ቢኖር የምታገኛቸውንና የምታጣቸውን ጥቃቅን ለውጦች ተከትለ ማየትና ይህ የለውጥ መስመር በ20 በ30 ዓመታት የት እንደሚያደርስ መረዳት ነው። የወር ወጪ ከገቢ ያነሰ ነው? በየሳምንቱ የአካል ብቃት እንቅስቃሴ ትሰራለህ? በየቀኑ አዳዲስ ነገሮችን ታውቃለህ? መጽሐፍ በጥቂቱም ቢሆን ታነባለህ? የወደፊት ህይወትህን ሙሉ በሙሉ የሚወስኑት እንደነዚህ ያሉ ጥቃቅን የጦር ግንባሮች ናቸው። ጊዜ በውድቀትና በስኬት መካከል ያለው ልዩነት ያሰላል። ጊዜ የሚያደርገው ነገር ቢኖር የምትሰጠውን ነገር ማባዛት ነው። ጥሩ ልማዶች ጊዜን አጋር ሲያደርጉት፣ መጥፎ ልማዶች ግን ጠላትህ ያደርጉታል። ልማዶች በሁለቱም በኩል የተሳሉ ሰይፎች ናቸው። መልካም ልማዶች ሊስሉህና ሊያሳድጉ የሚችሉትን ያህል መጥፎ ልማዶች ደግሞ ቆራርጠው ሊጥሉ የሚችሉበትን እድል በዚያው መጠን ነው። ለዚህም ነው ዝርዝሩን መረዳት ጠቃሚ የሚሆነው። ልማዶች እንዴት እንደሚሰሩና እንዴት ወደ ውጤት እንደሚወስዱ ማድረግ እንደምትችል መማር አለብህ። በዚህ መንገድ የሰይፉን ቆራጭ ስለት የማስወገድ እድልን ታገኛለህ። ልማዶች በሚጠቅሙ መልኩ ሊደራረቡልህ ወይም በሚጎዱ መልኩ ሊደራረቡልህ ይችላሉ። አዎንታዊ ድርርቦሽ ወይም ፖዚቲቭ ኮምፓውንዲንግ። የምርታማነት ድርርቦሽ አንዲት ተጨማሪ ነገር መፈጸም በአንዲት ቀን ላይ የምትመዘገብ ጥቂት ከፍታ ናት። በህይወት ዘመን በጠቅላላ ሲሆን ግን ድምሯ ብዙ ነው። የቆየ ተግባርን በዘመናዊ መንገድ መስራት ወይም አዲስ ክህሎትን መቻል ደግሞ የበለጠ ውጤት የሚያስገኝ ነገር ነው። ያለማሰብ መስራት የምትችላቸው ነገሮች እየበዙ በሄዱ ቁጥር አእምሮህ በሌሎች ዘርፎች ላይ የሚያተኩርበትን ነፃነት እየጨመረ ይሄዳል።
የእውቀት ድርርቦሽ አንድ አዲስ ነገር መማር አዋቂ አያደርግም። በህይወት ዘመን ሙሉ የሚደረግ የመማር ስራ ግን አሻጋሪ ነው። በተጨማሪም የምታነባቸው እያንዳንዳቸው መጽሐፎች አዳዲስ ነገሮችን ከማስተማር አልፈው ስላረጁ ሐሳቦች ያሉ አዳዲስ የአስተሳሰብ መንገዶችንም ያሳዩሃል። ዋረን ቡፌት እንዳለው ዕውቀት የሚሰራው እንዲህ ነው። ልክ እንደ ድርብርብ ወለድ ሰውን ይገነባል። የግንኙነት ድርብርቦሽ ሰዎች ላንተ የሚሰጡት ያንተኑ ባህሪ ነው። ሌሎችን በረዳ ቁጥር ሌሎች አንተን ሊረዱ ይፈልጋሉ። በእያንዳንዱ ግንኙነትህ የተሻለ ጥሩ ሆነ ለመቅረብ የምታደርጋት ሙከራ በሰፊና በጠንካራ ትስስሮች መረብ ውስጥ ታኖርሃለች። አሉታዊ ድርርቦሽ ኔጌቲቭ ኮምፓውንዲንግ የጭንቀት ድርብርቦሽ በትራፊክ መጨናነቅ መበሳጨት፣ የወላጅነት ኃላፊነቶች ክብደት፣ መሰነባበት፣ መጠነኛ የደም ግፊት ወዘተ። እነዚህ ነገሮች በተናጥል ልንቆጣጠራቸው የምንችላቸው ነገሮች ናቸው። ለዓመታት ተጠራቅሞ ሲደማመሩ ግን ጥቃቅን ጭንቀቶች ትልቅ የጤና ቀውስ ይሆናሉ። የአሉታዊ አስተሳሰቦች መደራረብ ራስህን ጥቅም አልባ የማይረባ ወይም መልከ ጥፉ እያደረግክ በሰበክ ቁጥር ህይወትንም በዚያ መንገድ የምትረዳበት ሁኔታ ታመቻቻለህ። በዚህም በአስተሳሰብ ማነቆ ትጠመዳለህ። ስለ ሌሎች የምታስብበት መንገድም እንደዚያው። አንድ ጊዜ ሰዎችን ራስ ወዳድ፣ ክፉ ወይም ባለጌ አድርገህ ማሰብ ከጀመርክ እንደዚህ አይነት ሰዎችን በየመታጠፊያው ታገኛለህ። የብሶት ድርርቦሽ አመጾች፣ ተቃውሞዎችና ህዝባዊ እንቅስቃሴዎች ብዙውን ጊዜ የአንድ ክስተት ውጤት አይደሉም። ከዚያ ይልቅ እንደዚህ አይነት ነገሮች የሚፈጠሩት በየቀኑና በየወሩ እየተጠራቀሙ በሚሄዱ ጥቃቅን ብሶቶች ነው። እነዚህ ብሶቶች አንድ ቀን አንድ ምክንያት ሲያገኙ ይቀጣጠላሉ። ትክክለኛው የለውጥ ሂደት ምን ይመስላል? ቤት ውስጥ በጠረጴዛ ላይ አንድ የበረዶ ቁራጭ አስቀምጠሃል እንበል። ክፍልህ በጣም ቀዝቃዛ ነው። ትንፋሽህም እንኳን ከአፍ ሲወጣ ደመና መስሎ ይታያል። የሙቀት መጠኑ 25 ዲግሪ ነው። ከዚያ ጀምሮ ቀስ በቀስ ክፍልህ መሞቅ ጀመረች። 26 ዲግሪ፣ 27 ዲግሪ፣ 28 ዲግሪ። ፊት ለፊት የተቀመጠው የበረዶ ቁራጭ እስካሁን ምንም አልሆነም። 29 ዲግሪ፣ 30 ዲግሪ፣ 31 ዲግሪ። እስካሁን ምንም አልተፈጠረም። ከዚያ 32 ዲግሪ። አሁን በረዶ መቅለጥ ጀመረ። አስቀድሞ ከነበረው ሙቀት ብዙም የጨመረ የማይመስለው የ1 ዲግሪ የሙቀት መጨመር ትልቅ ለውጥን አመጣች። ብዙውን ጊዜ ሁኔታ ቀያሪ ቅጽበቶች ቀደም ብለው የተሰሩ የብዙ ተግባራት ድምር ውጤቶች ናቸው። እነዚህ ተደራራቢ ቅድመ ተግባራት ዋናውን ለውጥ ለማምጣት የሚያስፈልገውን አቅም ይገነባሉ። ይህ ሁኔታ በሁሉም ቦታዎች የሚታይ ነገር ነው። ካንሰር የህይወት ዘመኑን 80% የሚያሳልፈው የማይታይ ሆኖ ነው። ከዚያ የሰውነትን አካል የሚቆጣጠረው ግን በወራት ውስጥ ነው። ሸምበቆም መሬት ለመሬት ስሮቹን የሚዘረጋባቸው 5 ዓመታት ውስጥ ብዙም አይታይም። ከዚያ ነው በ6 ሳምንታት ውስጥ በአየር ላይ እስከ 90 ጫማ ድረስ ማደግ የሚችለው። በተመሳሳይ ሁኔታ ልማዶችም የሆነ ወሳኝ ምዕራፍን አልፈን አዲስ ሁኔታ ውስጥ ገብተን እስክንገኝ ድረስ ምንም ለውጥ የሚፈጥሩ አይመስሉንም። በየትኛውም ሁኔታ መጀመሪያና መካከለኛ ዘመን ውስጥ ብዙውን ጊዜ የመከፋት ሸለቆ ይኖራል። ለውጥ ለማምጣት ስትነሳ የእድገት ደረጃዎችን በማቆራረጥና ወጥ በሆነ መልኩ ማየት እንደምትችል ታስባለህ፣ ግን አታይም። በመጀመሪያዎቹ ቀናት፣ ሳምንታትና ምናልባትም ወራት አካባቢ ለውጥ የማይመጣ መስሎ መታየቱ በጣም የሚያበሳጭ ነው። የትም የምትሄድ መስሎ አይሰማህም። ይህ የየትኛውም የድርርቦች ድል መገለጫ ባህሪ ነው። ሁልጊዜም ትላልቅ ውጤቶች የሚመጡት ዘግይተው ነው። ዘላቂነት ያላቸውን ልማዶች መገንባት ከባድ ነው። ዘላቂነት ያላቸውን ልማዶች መገንባትን ከባድ ከሚያደርጉት መሰረታዊ ምክንያቶች መካከል አንደኛው ይህ ነው። ሰዎች ትናንሽ ለውጦችን ለማምጣት ይሞክሩና ውጤቱ ግን አልታይ ይላቸዋል። ከዚያም ለማቆም ይወስናሉ። ለአንድ ወር ያህል በየቀኑ እየሮጥኩ እና ለምንድነው ሰውነቴ ላይ ለውጥ ያላየሁት ብለህ ልታስብ ትችላለህ። እንደዚህ አይነት አስተሳሰብ አንድ ጊዜ ከተቆጣጠረ ጥሩ ልማዶችን እየተውክ ለመሄድ ትመቻቻለህ። ትርጉም ያለው ለውጥ ለማሳየት ግን ልማዶችን ለረጅም ጊዜ ማቆየትና ጉብታውን ለማለፍ የሚያስችላቸው አቅም ማጠራቀም አለባቸው። እኔም የተዳፈነ ችሎታ ጉብታ the plateau of latent potential የምንለው ይሄንን ነው። ጥሩ ልማድ ለመገንባት ወይ መጥፎ ልማድ ለመተው ስትታገል ራስህን ብታገኘው የመሻሻል አቅም አጥተህ እንዳይመስልህ። ይልቁንም እንደዚህ የሚሆነው ገና የተዳፈነ ችሎታ ጉብታ ስላለፍክ ብቻ ነው። ጠንክሬ ብሰራም ውጤት አላመጣሁም አይነት አቤቱታ በረዶ ለምን በ26
በ27 ወይም በ28 ዲግሪ አልቀለጠም ብሎ ቅሬታ እንደማቅረብ ያለ ነው። ድካም አልባከነም፣ እየተጠራቀመ ነው እንጂ። ሁሉም ድካሞች ተደማምረው 32 ዲግሪ ላይ ውጤት ማሳየት ይጀምራሉና በስተመጨረሻ የእምቅ ችሎታ ጉብታን ስታልፍ ሰዎች ስኬትን የአንድ ቀን ስኬት ብለው ይጠሩታል። የውጭው ዓለም ሁሉንም የለውጥ ደረጃዎችን አያይም። ሰዎች ማየት የሚችሉት ድራማዊ የሆነውን የለውጡን ፍሬ መገለጫ ብቻ ነው። አንተ ግን ለዚህ ያበቁ ምንም ለውጥ እያሳየ በማይመስል ሰዓት ሁሉ የሰራቸው ጠንካራ ስራዎች መሆናቸውን ታውቃለህ። በአንድ ነገር ላይ ለመንግስት ትዕግስት የግድ አስፈላጊ ነገር ነው። ከውጤታማዎቹ የኤንቢኤ ቡድኖች መካከል ተጠቃሽ የሆነው ሳን አንቶኒ ስፐርስ ከማህበራዊ ቀራጺው ከጃኮብ ሪስ ወስዶ በተጫዋቾቹ ሎከር ላይ የሰቀለው አንድ ጥቅስ አለ። ጥቅሱ እንዲህ ይላል: ሁሉ ነገር ምንም ለውጥ የማያመጣ በሚመስለኝ ጊዜ ሄጄ የማየው አንድ ድንጋይ ፈላጭ አለ። ይህ ፈላጭ ድንጋዩን በድንጋይ መፍለጫውን 100 ጊዜ መቷል። በዚህ ሁሉ ድካም ውስጥ ግን ምንም የመሰንጠቅ ምልክት ድንጋዩ ላይ አይታይም። በ101ኛው ምት ግን ድንጋዩ ለሁለት ይሰነጠቃል። እኔ ግን ድንጋዩን የሰነጠቀችው 101ኛው ምት ብቻዋን ሳትሆን 101ዱ ምቶች በአጠቃላይ ተደማምረው እንደሆነ አውቃለሁ። ብዙውን ጊዜ ለውጥ ቀጥተኛ እንዲሆን እንጠብቃለን። ቢያንስ በፍጥነት የሚመጣ ይመስለናል። በእውነታው ግን የጥረቶቻችን ውጤቶች የሚመጡት ብዙውን ጊዜ ዘግይተው ነው። በመሆኑም የሰራናቸውን ስራዎች ዋጋ ለማወቅ ወራትን ወይም ዓመታትን መጠበቅ ይኖርብናል። ይህ ሰዎች ለብዙ ጊዜ የሰሯቸውን ስራዎች ውጤት አለማምጣት አይተው የሚያዝኑበትን የመከፋት ሸለቆን ይፈጥራል። በተጨባጭ ግን ስራዎቹ ምን አልቀሩ ተጠራቅመዋል እንጂ ብዙም ሳይቆይ ውጤቱ ግን ይገለጻል። ሁሉም ትላልቅ ነገሮች የሚነሱት ከትናንሽ ጅማሮች ነው። የእያንዳንዱ ልማድ ዘር አንዲት ትንሽ ውጤት ናት። ይህች ውሳኔ ስትደጋገም ግን ልማድ እያደገና እየጠነከረ ይሄዳል። ስሮቿ እየተስፋፉ ይሄዱና ቅርንጫፉ መውጣት ትጀምራለች። የእምቅ ችሎታ ጉብታን አልፎ ለመሄድና በሌላው ጎን ለመገኘት የሚያስችለንን የጥንካሬ ትግል ቆይታ የሚወስነው ምንድን ነው? አንዳንድ ሰዎች የመልካም ልማድን ድርርቦች ትርፍ ሲያጣጥሙ፣ አንዳንዶች ግን የመጥፎ ልማዶቻቸው ምርኮኛ ሆነው የሚቀሩትስ ለምንድን ነው? ግቦችህን እርሳና በሂደቱ ላይ አተኩር። የተለመደው አረዳድ በህይወታችን ውስጥ የምንፈልጋቸውን ነገሮች ለማሳካት ብዙ ጭንቀት የሌለበት ዘና ያለ ህይወትን ለመኖርና ውጤታማ ህይወትን ለመምራት ቁልፉ ነገር ሊተገበሩ የሚችሉ ግቦችን ማስቀመጥ ነው የሚለው ነው። እኔም ለብዙ ዓመታት ልማዶችን የሚቃኝበት መንገድ ይህ ነበር። እያንዳንዳቸው ሊደረስባቸው የሚቻሉ ግቦች ናቸው። ለምሳሌ በትምህርት ቤት ውስጥ ማምጣት ስላለብኝ ውጤት ግብ አስቀምጣለሁ። በቢዝነስ ውስጥ ላገኘው ስለምፈልገው ትርፍ፣ በጂም ቤት ላነሳው ስለምፈልገው ክብደት ወዘተም እንደዚያው። በተወሰኑት ውጤታማ ለመሆን የቻልኩ ቢሆንም በአብዛኞቹ ግን አልተሳካልኝም። በሂደት ያገኘሁት ውጤት ካስቀመጥኩት ግብ ጋር ያለው ግንኙነት ውስን መሆኑን ተረዳው። ከዚያ ይልቅ ያመጣኋቸውን ውጤቶች ጨምሮ ሁሉም ነገሮች ቀጥተኛ ግንኙነት ያላቸው ከሂደቱ ወይም ከሲስተም ጋር እንደሆነ አውቃለሁ። በስርዓታዊ ሂደት ወይም ሲስተም እና በግቦች ወይም ጎልስ መካከል ያለው ልዩነት ምንድን ነው? ይህንን ልዩነት ለመጀመሪያ ጊዜ የተማርኩት ከዲልበርት ኮሚክ ጀርባ ካለው ካርቶኒስት ከስኮት አዳምስ ነው። ግቦች ልታሳካቸው የምትፈልጋቸው ውጤቶች ናቸው። ስርዓታዊ ሂደቱ ግን ወደ እነዚህ ውጤቶች የሚያመራ ሂደት ነው። አሰልጣኝ ከሆንክ ምናልባት ግብህ ውድድሩን ማሸነፍ ሊሆን ይችላል። ሂደት ደግሞ ተጫዋቾችን የምትመለምልበት መንገድ፣ ልምምድ የምታሰራበት መንገድ፣ ምክትል አሰልጣኞችን የምትጠቅምበት መንገድ ወዘተ ናቸው። ስራ ፈጣሪ ከሆንክ ግብህ ባለ ብዙ ሚሊዮን ዶላር ቢዝነስ መገንባት ሊሆን ይችላል። የምርትን ሐሳቦች የምትፈትንበት መንገድ፣ ሰራተኞችን የምትቀጥርበት ሁኔታ፣ የማርኬቲንግ ስራውን የምትመራበት መንገድ ወዘተ ደግሞ የሂደቱ አካል ይሆናሉ። ሙዚቀኛ ከሆንክ ደግሞ ግብህ አዲስ ሙዚቃ መስራት ሊሆን ይችላል። የምትሰራቸው ልምምዶች ብዛት፣ አስተያየቶችና ምክሮችን ተቀብለ የምትተገብርበት ሁኔታ ወዘተ ግን ሂደቶች ናቸው። አንድ ጥያቄ ደግሞ እናንሳ። ግቦችህን ሙሉ በሙሉ በመተው ሂደቱ ላይ ብቻ ብታተኩር ውጤታማ መሆን ትችላለህ? ለምሳሌ አንተ የቅርጫት ኳስ አሰልጣኝ ብትሆንና ውድድሩን የማሸነፍ ግብህን ሙሉ በሙሉ ረስተህ ቡድንህን በየቀኑ የሚሰራው ተግባራዊ ስራ ላይ ብቻ ብታተኩር ውጤት ልታመጣ ትችላለህ? እኔ ልታመጣ እንደምትችል አስባለሁ። በየትኛውም ስፖርት ውስጥ ግቡ የተሻለ ውጤት ይዞ ማጠናቀቅ ነው። የውጤት ሰንጠረዥን እያዩ ሙሉ የጨዋታ ጊዜዎችን ማሳለፍ ግን ትርጉም የለሽ ነው። ለውጤታማነት የሚያበቃው እውነተኛው መንገድ በየቀኑ ለመሻሻል መጣርና ልዩነትን ማሳየት ነው። የ3 ጊዜ የሱፐር ቦል አሸናፊ ቢል ዋሽ እንዳለው ውጤት ለራሱ ይጨነቃል። ለሌሎች የህይወት ዘርፎች እውነታው ይሄ ነው። የተሻለ ውጤት ማምጣት ከፈለግ ግቦችን መንደርደርን
ችላ በልና ሂደቱ ላይ አተኩር። ምን ማለቴ ነው? ግቦች ምንም ጥቅም የላቸውም እያልኩ ነው? በፍጹም። ግቦች አቅጣጫን ለማስቀመጥ በጣም ጠቃሚ ነገሮች ናቸው። ለውጥ ለማምጣት በጣም የሚጠቅመን ግን ሂደት ነው። በቂ ስራ ሳትቀርጽ ያስቀመጥካቸው ግቦች ላይ ብቻ በማውጠንጠን ጊዜ ማሳለፍ ብዙ ችግሮችን ይፈጥራል። ችግር 1 አሸናፊዎችም ተሸናፊዎችም ተመሳሳይ ግቦች አሏቸው። ግቦችን ማስቀመጥ ለውጤታማዎች በማርላት መድሎ ወይም ሰርቫይቨርሺፕ ቢያስ በከፍተኛ ሁኔታ የተጠቃ ነው። ትኩረት የምናደርገው አሸናፊ ሆነው በጨረሱት ወገኖች ላይ ነው። በዚህም የተነሳ ለውጤት ያበቃቸው የተለጠጠው እቅዳቸው እንደሆነ አድርገን እናስባለን። ተመሳሳይ ግቦችን አስቀምጠው ሩጫውን በተሸናፊነት የቋጩ ተወዳዳሪዎችን ግን አናይም። የትኛውንም የኦሎምፒክ ተወዳዳሪ የወርቅ ሜዳሊያውን ማሸነፍ ግቡ ነው። የትኛውም ምሩቅ ስራ ማግኘትን ያልማል። ውጤታማ የሆኑትም ውጤታማ ያልሆኑትም ሰዎች ተመሳሳይ ግቦች የሚጋሩ ከሆነ በተሸናፊዎችና በአሸናፊዎች መካከል ለተፈጠረው የስኬታማነት ልዩነት ምክንያት ግቦችን ማስቀመጥ አይደለም ማለት ነው። የእንግሊዝ የብስክሌት ቡድንን ቱር ደ ፍራንስ እንዲያሸንፍ ያደረገው የማሸነፍ ግቡ አይደለም። ከዚያም በፊት በነበሩት በርካታ ዓመታት ቡድኑ ውድድሩን ማሸነፍ ይፈልግ እንደነበረ መገመት ከባድ አይሆንም። ስለሆነም ግቦች ሁልጊዜም ነበሩ። በኋላ ውጤት ያመጣው ለየት ያለው ነገር በቡድኑ ላይ በየቀኑ መሻሻልን ያመጡ የሂደቱ ሁኔታዎች ናቸው። ችግር 2 ግብን ማሳካት ቅጽበታዊ ለውጥ ብቻ ነው። የመኖሪያ ክፍል በጣም ስለቆሸሸ ልታጸዳው ግብ አስቀመጥ ግንበል። ጉልበትን አሰባስበህ ወደ ስራ ከገባ ንጹህ ክፍል ይኖርሃል በዚያች ቅጽበት። ይሁን እንጂ አስቀድሞም ቆሻሻ ክፍል እንዲኖርህ ወደ አደረገው ባህሪህ የምትመለስ ከሆነ ክፍልህ እንደገና ይቆሽሻል። እንደገና ለማጽዳት ሌላ ብርታት መፈለግ ይኖርባል። ሂደቱን ባለመቀየር ምክንያት በተለያየ ጊዜ ተመሳሳይ ውጤት ስታባረር ትኖራለህ ማለት ነው። ምክንያቱን ሳያስወግዱ ምልክቶቹን ብቻ እንደማከም ነውና። ግብን ማሳካት ህይወትን የሚቀይረው ለቅጽበታት ብቻ ነው። ይህ ስለመሻሻል ያለ የስሜት ግብረ መልስ ነው። ውጤቶቻችንን ማሻሻል እንደምንፈልግ እናስባለን። ችግሮቻችን ግን ውጤቶቻችን አይደሉም። መቀየር ያለብን ሂደቱንና ስርዓቱን ነው። ምክንያቱም ችግሩን የሚፈጥሩት እነዚህ ነገሮች ናቸው። በውጤት ደረጃ ችግሮችን ብትቀርፍ መቅረፍ የምትችለው በጊዜያዊነት ብቻ ነው። ቀጣይነት ያለው ጥሩ ለውጥ ለማምጣት ከፈለግ ችግሮቹን በሂደት ደረጃ መፍታት አለብህ። ግብአቶቹን አስተካክል። ውጤቶች ራሳቸውን ያስተካክላሉ። ችግር 3 ግቦች ደስተኛነትን ይገድባሉ። ከየትኛውም ግብ ጀርባ ያለው ድብቅ ስሌት አንድ ጊዜ ግቤን ካሳካው ደስተኛ ሆናለሁ የሚል ነው። ግቦችን የማስቀደም አስተሳሰብ መሰረታዊ ችግር ሌላ ግብ እስክታሳካ ድረስ ደስታን አሽገህ እንድታስቀምጥ የሚያደርጉ መሆኑ ነው። በዚህ ወጥመድ ብዙ ጊዜ ተደናቅፌያለሁ። ለዓመታት ደስታ ማለት ለኔ ወደፊት የማጣጥመው ገና ያልመጣ በረከት ነበር። ከዚህ ውጪም ግቦች ወይም አይዘር ኦር ግጭትን ይፈጥራሉ። ወደ ግቦች ታሳካና ውጤታማ ትሆናለህ፣ ወይም ደግሞ ግቦችን ማሳካት ያቅትህና በመከፋት ውስጥ ትኖራለህ። በዚህ መንገድ ደስታ አጥብቦ በሚያይ ጠባብ አረዳድ አእምሮህን ለሁለት ትከፍላለህ። ይህ የተሳሳተ አተያይ ነው። የህይወት ጉዞ የሚጠበቀውን ያህል በትክክለኛው መንገድ የሚሄድ እድሉ ዝቅተኛ ነው። ስለሆነም በእውነታው ብዙ የስኬታማነት መንገዶች እያሉ እርካታን ከአንድ ሁኔታ ጋር ብቻ ማስተሳሰብ ተገቢ አይደለም። ሂደትን የማስቀደም አስተሳሰብ ማርከሻውን ይሰጠናል። ከውጤቱ ይልቅ በሂደቱ ስትወሰድ ደስተኛ ለመሆን የምትጠብቀው ቀን አይኖርህም። ሂደት በአግባቡ እየሄደ እንደሆነ ባየህ በየትኛውም ጊዜ ደስተኛ መሆን ትችላለህ። ሂደት ደግሞ በአንድ መንገድ ሳይሆን በብዙ አማራጭ መንገዶች ውጤታማ መሆን ይችላል። ችግር 4 ግቦች ከረጅም ጊዜ እድገት ጋር አይጣጣሙም። ግቦችን በማስቀደም አስተሳሰብ ያሳካቸዋለሁ ስሜት ዮዮ ኢፌክትን ይፈጥራል። ብዙ ሯጮች ለወራት ጠንክረው ይሰራሉ። ልክ ድል አድርገው ከገቡ በኋላ ግን ልምምድ መስራት ያቆማሉ። ከዚያ በኋላ ውድድሩ ሊያነሳሳቸው አይችልም። ድካም ሁሉ አንድን ግብ ያማተረ ከሆነ እሱን ካሳካ በኋላ ሊያነሳሳ የሚችል ምን ቀሪ ነገር ይኖራል? ለዚህ ነው ብዙ ሰዎች ግባቸውን ካሳኩ በኋላ ወደ ቀደሙ መጥፎ ልማዶቻቸው ሲመለሱ የምናየው። ግብን የማስቀመጥ ጥቅሙ ውድድር ለማሸነፍ ነው። ሂደትን የመገንባት ጥቅም ግን ጨዋታውን እየተጫወቱ ለመቀጠል ነው። እውነተኛ የረጅም ጊዜ ሐሳብ ግቦች ላይ የተመሰረተ አይደለም። ሂደት ማቆሚያ ስለሌላቸው መሻሻሎችና ቀጣይነት ስላላቸው ማሻሻያዎች ነው። እድገትን የሚወስነው ዋናው ነገርም ያንተ ቁርጠኝነት ነው። የአቶሚክ ልማድ ስርዓት።
ልማዶችን ለመቀየር እየሞከርክ ችግር እየገጠመ ከሆነ ችግሩ ያንተ አይደለም፣ ችግሩ የሲስተሙ ነው። መጥፎ ልማዶች ራሳቸውን የሚደጋግሙት አንተ ልትቀያየራቸው ስላልፈለግክ ሳይሆን የተሳሳተ ሲስተም እየተከተልክ ስለሆነ ነው። በሲስተም ደረጃ ትወድቃለህ እንጂ በግቦችህ ልክ አታሳካም። በአንድ ግብ ላይ ከመመርኮዝ ይልቅ በጠቅላላ ስርዓቱ ላይ ማተኮር የዚህ መጽሐፍ ዋነኛ አከርካሪ ነው። አቶሚክ ከሚለው ቃል ጀርባ ካሉት ጥልቅ ትርጉሞች መካከል አንዱም ነው። እስካሁን በተነሱት ሐሳቦች ላይ በመመርኮዝ አቶሚክ ልማዶች ማለት ኢምንት ለውጥ፣ ጥቂት ትርፍና 1% መሻሻል ማለት መሆኑን እንደተረዳህ እገምታለሁ። አቶሚክ ልማዶች ግን የየትኞቹም የቆዩ ልማዶች አይደሉም፣ ትንንሾቹ እንጂ። የትልልቅ ስርዓት አካል የሚሆኑ ትንንሽ ልማዶች ናቸው። አቶሚክ የሞለኪውሎች የግንባታ ብሎኬቶች የሆኑትን ያህል የአቶሚክ ልማዶችም የአስደናቂ ውጤቶች የግንባታ ድንጋዮች ናቸው። ልማዶች ልክ እንደ ህይወታችን አቶሞች ናቸው። እያንዳንዳቸውም ለጠቅላላ መሻሻላችን የየራሳቸው አስተዋጽኦ የሚያበረክቱ ጥቃቅን ክፍሎች ወይም ዩኒትስ ናቸው። በመጀመሪያ እይታ እነዚህ ጥቃቅን ድግግሞሾችም ብዙም ለውጥ የሚፈጥሩ አይመስሉም። በሂደት ግን አንዳቸው በአንዳቸው ላይ የተደራረቡ ይሉና ሲጀመሩ ካስከፈሉት ዋጋ በላይ የሚሆን ከፍተኛ ውጤትን ያመጣሉ። ትናንሽ ነገር ግን ተአምር ፈጣሪዎች ናቸው። አቶሚክ ልማዶች የሚለው ሐረግ ትርጉሙ ይሄ ነው። ትልቅ ለውጥን ማምጣት የሚችሉ የጥቃቅን መሻሻሎች ጥምረት። ማጠቃለያ፣ ልማዶች ራስን የማሻሻል ድርብርብ ወለዶች ናቸው። በቀን 1% መሻሻል በረጅም ጊዜ ከፍተኛ ውጤትን ያመጣል። ልማዶች በሁለቱም በኩል የተሳሉ ሰይፎች ናቸው። ሊሰሩልህ ወይም ሊሰሩብህ ይችላሉ። ዝርዝሩን መረዳት የሚጠቅመን ለዚህ ነው። አንድ ትልቅ ምዕራፍ እስክትሻገር ድረስ የትናንሽ ለውጦች ጥቅም አይታየህም። የየትኛውም ነገር ድርብርቦሽ ውጤት የሚመጣው ዘግይቶ ነው። ስለዚህ ትዕግስት አስፈላጊ ነው። አቶሚክ ልማድ የትልቅ ስርዓት አካል የሆነ ልማድ ነው። አቶሞች የሞለኪውሎች የግንባታ ብሎኬት እንደሆኑት ሁሉ አቶሚክ ልማዶችም የትልልቅ ውጤቶች የግንባታ ብሎኬቶች ናቸው። የተሻለ ውጤት ከፈለግ ግቦችን መደርደርን ቸል በልና ስርዓቱ ላይ አተኩር። በስርዓቶች ልክ ትወድቃለህ እንጂ በግብህ ልክ አትነሳም። 2. ልማዶች ማንነትን እንዴት እንደሚቀርጹና ማንነት ልማዶችን እንዴት እንደሚቀርጹ። መጥፎ ልማዶችን መደጋገም ቀላል፣ ጥሩ ልማዶችን ግን መያዝ ከባድ የሚሆኑ ለምንድን ነው? አንዳንድ ነገሮች የየዕለቱን ልማዶችን ከማሻሻል በዘለለ በህይወት ላይ የጎላ ሚና ሊኖራቸው ይችላል። ይሁን እንጂ በሚቀጥለው ዓመት በዚህ ሰዓትም ተመሳሳይ ነገር እያደረክ የመገኘት እድልህ ከፍተኛ ነው። ጥሩ ልማዶችን ከጥቂት ቀናት በላይ ይዞ መቀጠል ብዙውን ጊዜ ከባድ ይሆናል። ጥሩ ተነሳሽነትና የመረረ ቁርጠኝነት ቢኖረንም እውነታው የተለየ አይሆንም። እንደ የአካል ብቃት እንቅስቃሴዎች፣ ሜዲቴሽን ማሳተም፣ የምግብ ማብሰልና የመሳሰሉት ልማዶች ለአንድ ወይም ለ2 ቀን በደስታ የሚደረጉ ናቸው። ከዚህ በኋላ ግን አሰልቺዎች ይሆናሉ። ልማዶቻችን አንድ ጊዜ ከተተከሉ ግን ለዘላለም የሚኖሩ ይመስላሉ። በተለይ የማንፈልጋቸው ልማዶች ደግሞ በዚህ የተካኑ ናቸው። ምን ያህልም ጥረት ብናደርግ ዛሬ ነገ እንደማለት፣ ረጅም ሰዓት ቴሌቪዥን ላይ እንደመጣድ፣ እንደማጨስና የመሳሰሉት ልማዶች ፈጽሞ የማይገረሰሱ ይመስላሉ። ልማዶችን መቀየር በሁለት ምክንያት ከባድ ነው። 1. የምንጥረው የተሳሳተውን ነገር ለመቀየር ነው። 2. ልማዳችንን ለመቀየር የምንጥረው በተሳሳተ መንገድ ነው። በዚህ ምዕራፍ የመጀመሪያውን ነጥብ አነሳለሁ። በቀጣይ ምዕራፍ ደግሞ ሁለተኛውን ነጥብ እናያለን። የመጀመሪያው ስህተታችን ለመቀየር የምንጥረው መቀየር የሌለበትን ነገር መሆኑ ነው። የምለውን ነገር ለመርዳት ለውጥ ሊመጣባቸው የሚችልባቸው 3 ደረጃዎች እንዳሉ እናስብ። ልክ እንደ ሽንኩርት ሽፋኖች ውሰዷቸው። የባህሪ ለውጥ ደረጃዎች፣ ውጤት፣ ሂደት፣ ማንነት። 3 የባህሪ ለውጥ ድራቦች ሌየርስ አሉ። በውጤት ላይ የሚመጣ ለውጥ፣ በሂደቱ ላይ የሚመጣ ለውጥ እና በማንነት ላይ የሚመጣ ለውጥ። የመጀመሪያው ድራብ ውጤትህን መቀየር ነው። ይህ ደረጃ ውጤቶችን በመቀየር ላይ የሚያተኩር ነው። ክብደት መቀነስ፣ መጽሐፍ ማሳተም፣ ውድድርን ማሸነፍ ወዘተ የምታስቀምጣቸው አብዛኞቹ ግቦች ከዚህ ደረጃ ጋር የሚያያዙ ናቸው። ሁለተኛው ድራብ ሂደትህን መቀየር ነው። ይሄኛው ደረጃ ደግሞ ልማዶችህንና ስርዓትህን መቀየር ላይ የሚያተኩር ነው። የሜዲቴሽን ስራን መላመድ፣ የአካል ብቃት እንቅስቃሴ ማድረግ፣ በየጊዜው መጽሐፍ ወዘተ የምትገነባቸው አብዛኞቹ ልማዶች የሚያያዙት ከዚህ ደረጃ ጋር ነው። ሶስተኛውና የውስጠኛው ድራብ ደግሞ ማንነትን መቀየር ነው። ይህ ደረጃ የሚያጠነጥነው በእምነቶችህ፣ በአስተያየቶችህ፣ ለራስ ባለ ምስል፣ ስለ ሌሎች ባለ ሚዛን፣
ወዘተ ዙሪያ ነው። አብዛኞቹ እምነቶችህ፣ ግምቶችህ፣ መድሎችህ ወዘተ የዚህ ደረጃ መገለጫዎች ናቸው። ውጤቶች ያገኛቸው ነገሮች ናቸው። ሂደት ደግሞ የምትሰራቸው ነገሮች ናቸው። ማንነት ደግሞ እምነቶችህ ናቸው። ዘላቂነት ያለው ልማድን ወደ መገንባት የ1% መሻሻልን ስለማምጣት ስንመጣ ችግሩ አንደኛው ደረጃ ከሌላኛው ደረጃ የሚሻል ወይም የሚስም መሆኑ አይደለም። የሁሉም ደረጃ ለውጦች በየራሳቸው መንገዶች ጠቃሚዎች ናቸው። ችግሩ ያለው የለውጥ አቅጣጫው ጋር ነው። ብዙ ሰዎች ሊያሳኩት የሚችሉት ነገር ላይ ትኩረት በማድረግ ልማዶቻቸውን ለመቀየር የለውጥ መንገዳቸውን ሊጀምሩ ይችላሉ። ይህም ወደ ውጤት ተኮር ልማዶች ይመራናል። ሌላው አማራጭ ማንነት ተኮር ልማዶችን መገንባት ነው። በዚህ መንገድ የምንጀምረው ደግሞ ማን መሆን እንደምንፈልግ በመጥቀስ ነው። በውጤት ተኮር ልማዶች ላይ ትኩረቱ ማሳካት የምንፈልገው ነገር ሲሆን፣ በማንነት ተኮር ልማዶች ግን የትኩረት ማዕከል የሚሆነው መሆን የምንፈልገው ማንነት ነው። ሲጋራ ማጨስን እያቆሙ ያሉ ሁለት ሰዎችን እናስብ። የመጀመሪያው ሰው ሲጋራ የሚሰጠው ሰው እጁን ሲዘረጋለት አመሰግናለሁ፣ አልፈልግም፣ ማጨስ ለማቆም እየሞከርኩ ነው ይላል። ይህ ሲታይ ምክንያታዊ መልስ ይመስላል። ይሁን እንጂ ይህ ሰው የሚመስለው ሌላ ሰው ለመሆን የሚፈልግ አጫሽ ሰው ነው። ይህ ሰው ተመሳሳይ አስተሳሰቡን እንደያዘ ባህሪውን ለመቀየር ተስፋ የሚያደርገው ሰው ነው ማለት ይቻላል። ሁለተኛው ሰው ደግሞ አመሰግናለሁ፣ አልፈልግም፣ እኔ አላጨስም ብሎ ይመልሳል እንበል። ከመጀመሪያው ሰው ጋር ያለው ልዩነት ትንሽ ነው። ይህቺ ትንሽ ልዩነት ግን ማንነትን ሌላ መልክ ታስይዛለች። በዚህኛው ሰው ውስጥ ማጨስ የቀደመ ህይወቱ አካል እንጂ የአሁን ህይወቱ አካል አይደለም። ስለሆነም ዛሬ ላይ ራሱን እንደሚያጨስ ሰው አይቆጥርም። ብዙ ሰዎች ለለውጥ ሲነሱ የማንነት ለውጥን አያስቡም። ብዙዎቹ የሚያስቡት እንዲህ ነው: ሸንቃጣ መሆን እፈልጋለሁ። ውጤት: አመጋገቤን ካስተካከልኩ ሸንቃጣ ሆናለሁ። ሂደት: ግቦችን ያስቀምጡና ለግባቸው መሳካት የሚሆኗቸውን ስራዎች ይመርጣሉ። ይህንን ተግባራቸውን የሚመራውን እምነት ግን ይዘነጉታል። ራሳቸውን የሚያዩበትን አተያይ አይቀይሩትም። አሮጌው ማንነታቸው አዲሱን ፕላናቸው እንደሚያመክንባቸው አይረዱም። ከእያንዳንዱ የስርዓት ተግባር ኋላ የእምነት ስርዓቶች አሉ። የዲሞክራሲ ስርዓት የተገነባው እንደ ነፃነት፣ የብዙሃን መሪነት፣ ማህበራዊ እኩልነትና የመሳሰሉት እምነቶች ላይ ነው። የአምባገነንነት ደግሞ እንደ ፍጹም ስልጣንና ፍጹም ታዛዥነት ያሉ መርሆች ላይ ተመስርቶ የተገነባ ስርዓት ነው። በዲሞክራሲ ስርዓት ውስጥ የሚመርጡ በርካታ ሰዎችን ለማግኘት ብዙ መንገዶች ይኖራሉ። ይህ የባህሪ ለውጥ በአምባገነንነት ውስጥ ቦታ አያገኝም። ይህ የስርዓቱ ባህሪ አይደለም። ምርጫ በአንዳንድ ስርዓቶች ውስጥ ምንም ቦታ የሌለው ባህሪ ነው። ስለ ግለሰቦች፣ ስለ ድርጅቶችና ስለ ማህበረሰቦች በሚኖሩ የትኞቹም ጉዳዮች ውስጥም ተመሳሳይ መልክ ያለው ነገር እናገኛለን። ስርዓቱን ቅርጽ ያስያዙ የተወሰኑ እምነቶችና እሳቤዎችን እናያለን። ስርዓቱ ደግሞ ከልማዶች ጀርባ ያለ ማንነት ነው። ከራስ ማንነት ጋር የማይጣጣም ባህሪ ዘላቂነት አይኖረውም። ብዙ ገንዘብ ልትፈልግ ትችላለህ። ማንነትህ ከሚያገኘው በላይ ብዙ የሚያጠፋ ሰው ማንነት ከሆነ ግን ገንዘብ ማጠራቀም ዘበት እንደሆነብህ ይቀራል። ጤናህን ልታሻሽል ትፈልግ ይሆናል። የአካል ብቃት እንቅስቃሴ ከማድረግ ይልቅ ምቾትን የምትመርጥ ከሆነ ግን መዳረሻ የተስተካከለ ሰውነት ያለው ሰው መሆን አይሆንም። ለመቀየር ያሰብከው ልማድ ያሸከመህን መሰረታዊ አስተሳሰብ ሳትቀይር ልማድህን ለመለወጥ መሞከር ትርፉ ድካም ነው። አዳዲስ ግቦችን፣ አዳዲስ እቅዶች አሉ። አንተነትህን ግን አልቀየርክም። የኮሎራዶ ስራ ፈጣሪ ብሬን ክለር ታሪክ እዚህ ጋር ጥሩ ምሳሌ ይሆናል። በትውስታዬ ውስጥ ባለው ጊዜ ሁሉ የእጄን ጥፍር በላ ነበር ያለኝ ክለር። እንደ ልማድ የጀመርኩት ወጣት እያለሁ ነበር። ከዚያም ወደማይጠቅም አምልኮ መሰል ባህሪነት አደገብኝ። አንድ ቀን ጥፍሮቼ የተወሰነ እስከሚያድጉ ድረስ ላለመብላት ወሰንኩ። በአእምሮ የፍላጎት ኃይል ተጠቅሜ ይህንን ማሳካት ቻልኩ። ከዚያ ክለር ከአንድ አስደናቂ ነገር አደረገ። ጥፍሬን እንድሰራው ሚስቴ እንድትወስደኝ ጠየቅኳት። ሐሳቤ የነበረው ጥፍሬን ለማሰራት ወጪ ማውጣት ከጀመርኩ ከዚያ በኋላ አልበላም የሚል ነበር። የሰራው ግን ለገንዘባዊ ምክንያት አይደለም። የተፈጠረው ነገር ምንድን ነው? ጥፍሬን ስሰራው ለመጀመሪያ ጊዜ በጣም የሚያምር ሆኖ ታየኝ። ጥፍሬን የሰራኝ ሰው ከምበላው ነገር ውጪ ጥሩ ጥፍር እንዳለኝ ነገረኝ። እኔም በዚህ ኩራት ነገር ተሰማኝ። ይህ ፍጹም ያላለምኩት ነገር የነበረ ቢሆንም ልዩነት ግን ፈጠረ። ከዚያ በኋላ ጥፍሬን በልቼ አላውቅም። በቃ ሳላስበው በጥፍሬ የተሰማኝ ኩራት ጥፍሮቼን በጥርሴ የመብላት ልማዴን እርግፍ አድርጌ እንድተወው አደረገኝ። የተነሳሽነት ከፍተኛው መልክ የሚገኘው ልማዶች የማንነታችን አንድ አካል ሲሆኑ ነው። ይህንን የምፈልግ አይነት ሰው ነኝ ማለት አንድ ነገር ነው። እኔ እንዲህ አይነት ሰው ነኝ ማለት ግን ሌላ ነገር ነው።
በማንነትህ አንድ አካል ውስጥ ኩራት ከተጨመረበት ከዚህ ጋር የተያያዙ ልማዶችን ለመያዝ ከፍተኛ ብርታት ይሆናል። በፀጉር ሁኔታ ኩራት ከተሰማህ ፀጉርን ለመንከባከብና ለመጠበቅ የሚሆኑ ልማዶችን ለማዳበር ተነሳሽነቱን ይሰጣል። በሌሎች የሰውነት ክፍሎችም እንደዚያው ነው። በዚህ መንገድ ኩራት የታከለበት ነገርን ለመንከባከብ የሚሆኑ ልማዶችን ጠብቆ ለማቆየት ትዋደቃለህ። እውነተኛ የባህሪ ለውጥ በማንነት ለውጥ የሚመጣ ለውጥ ነው። በተነሳሽነት ምክንያት አንድ ልማድን ልንጀምር እንችላለን። አጥብቀን ይዘን መቀጠል የምንችለው ግን የማንነታችን አካል ሲሆን ብቻ ነው። የትኛውም ሰው በሳምንት 2 ጊዜ ጂም ለመግባት ወይም ክብደት የሚያመጡ ነገሮችን ላለመመገብ ራሱን ሊያሳምን ይችላል። ከባህሪው ጀርባ ያለውን እምነት መቀየር ካልቻለ ግን የረጅም ጊዜ ለውጥን ማምጣት አይችልም። መሻሻሎች የአንተነትህ አካል እስካልሆኑ ድረስ ጊዜያዊ ሆኖ ነው የሚቆዩት። ግቡ አንድ መጽሐፍ ለማንበብ አይደለም፣ አንባቢ ለመሆን እንጂ። ግቡ ማራቶን ለመሮጥ አይደለም፣ ሯጭ ለመሆን እንጂ። ግቡ መሳሪያ መጫወት መማር አይደለም፣ ሙዚቀኛ ለመሆን እንጂ። ባህሪያትህ ብዙውን ጊዜ ማንነትህ በብዛት የሚንጸባረቅባቸው ናቸው። የምታደርጋቸው ነገሮች በሙሉ ምን አይነት ሰው እንደሆንክ የምታምንበት እምነት ነጸብራቆች ናቸው። ይህ በንቃትም ይሁን ያለ ንቃት የምናሳያቸው ነገሮች ናቸው። ጥናቶች እንዳረጋገጡት አንድ ሰው አንድ ጊዜ በአንዱ ማንነቱ ካመነ በዚያው እምነት ቅኝት ውስጥ ሆኖ ነው የሚያደርጋቸውን ነገሮች ሁሉ የሚያደርጋቸው። ለምሳሌ መራጭነት ማንነታቸው የሆነላቸውና መራጭ ወይም ቮተርስ ተብለው የሚታወቁ ሰዎች መምረጥ ከሚፈልጉ ሰዎች የበለጠ በሚገባ ይመርጣሉ። በተመሳሳይ ሁኔታ የአካል ብቃት እንቅስቃሴ ለማድረግ ራሳቸውን ማሳመን አይጠበቅባቸውም። ትክክለኛውን ነገር ማድረግ ቀላል ነው። ከሁሉ በላይ ደግሞ ማንነትህና ባህሪያትህ ሙሉ በሙሉ የተሳሰሩ ከሆኑ የባህሪ ለውጥ ለማምጣት መጣር አይጠበቅብህም። ልክ መሆን እንደምትፈልገው ሰው አይነት ተግባራት ማድረግ ብቻ በቂ ይሆናል። ልክ እንደ ሌሎቹ የልማዶች መገለጫዎች ሁሉ ይሄኛው የልማዶች ባህሪ በሁለቱ በኩል የተሳለ ሰይፍ ነው። በተገቢው መንገድ ከሆነ የማንነት ለውጥ ራስን ለማሻሻል ይጠቅማል። በተቃራኒ ከሆነ ደግሞ የማንነት ለውጥ እርግማን ሊሆንብህ ይችላል። አንድ የሆነ ማንነት አንድ ጊዜ ከገባ ለሱ ያለ ታማኝነት የመለወጥ አቅምህን እንዲሞርደው ማድረግ ትችላለህ። ብዙ ሰዎች በህይወት መንገድ የሚጓዙት በአእምሮአዊ እንቅልፍ ውስጥ ሆኖ ከማንነታቸው ጋር የተያያዙ ልማዶችን በመከተል ነው። አቅጣጫ መጠቆም አይሳካልኝም። የማለዳ ሰው አይደለሁም። የሰዎችን ስሞች ማስታወስ አይሆንልኝም። ሁልጊዜ አረፍዳለሁ። ከቴክኖሎጂ ጋር ብዙም ጥሩ አይደለሁም። እኔና የሂሳብ ትምህርት አንተዋወቅም እና 1001 እንዲህ አይነት ነገሮች። አንድን ታሪክ ለዓመታት እየደጋገምክ ለራስህ ስትነግረው ወደ አእምሮ ይገባና እንደ እውነት ሆኖ ይቀመጣል። በጊዜ ሂደትም አንዳንድ ነገሮች እኔነቴ ጋር አይጣጣምም በማለት እምቢ ማለት ትጀምራለህ። ለራስህ ያለህን ምስል ጠብቀህ እንድታቆይና ከባህሪ ጋር በሚጣጣም መልኩ እንድትኖር የሚያደርግህ ውስጣዊ ኃይል አለ። ከራስህ ጋር መጣረስ ውስጥ እንዳትገባ የሚያደርግህን መንገድ ሁሉ ትጠቀማለህ። አንድ አስተሳሰብ ወይም ተግባር ከማንነት ጋር በጥልቀት በተቆራኘው መጠን ለማስወገድ ከባድ ይሆናል። ምንም ያህል ስህተት ቢሆንም በባህላዊ እምነቶች የጋራ ማንነት ማመን ወይም የራሳችንን ስዕል በሚደግፍ መልኩ መንቀሳቀስ ወይም የግል ማንነት ምቾት ይሰጠናል። በግለሰብ የሚሆን በቡድን ወይም በማህበረሰብ ደረጃ ለሚመጣ አዎንታዊ ለውጥ እንቅፋት የሚሆንብን ነገር የማንነት ግጭት ነው። ጥሩ ልማዶች ምክንያታዊ ስሜትን ይፈጥራሉ። ከማንነት ጋር ከተጋጩ ግን ወደ ተግባር ለመሄድ ከባድ ይሆንብሃል። በጣም በመድከም በጣም የተጨናነቀ ወቅት ውስጥ በመሆን ወይም በሌሎች ምክንያቶች የተነሳ ከዕለታት በአንዲት ቀን ከልማዶች ጋር ልትፋታ ትችላለህ። በረጅም ጊዜ ካየነው ግን ልማዶችህን ይዘህ እንዳትቀጥል የሚያደርግህ እውነተኛው ምክንያት ለራስ ያለህ ምስል ነው። አንደኛው አይነት ማንነት ላይ ብቻ መጣበቅ የማትችለው ለዚህ ነው። እድገት ወይም ፕሮግረስ እየተው መሄድን ይጠይቃል። የተሻለውን ያንተነትህን ቅጂ ለመሆን ቀጣይነት ባለው መልኩ እምነቶችህን ማሻሻል፣ ማሳደግና ማስፋፋት ይጠይቃል። ይህ ወደ አንድ ጠቃሚ ጥያቄ ያመጣናል። ያሉ አመለካከቶችና እምነቶች በአንተ ባህሪያት ላይ ይህን ያህል ሚና ካላቸው መጀመሪያውኑ እነዚህ ነገሮች ከየት የመጡ ናቸው? በትክክል ማንነት የሚቀረጸው እንዴት ነው? የማትፈልጋቸውን ልማዶችን ለማስወገድ የሚጠቅሙ አዳዲስ ማንነቶች ላይ ትኩረት ማድረግ የምትችለውስ እንዴት ነው? ባለ 2 ደረጃ ማንነትን የመቀያየሪያ ሂደት። ማንነትህ የሚያድገው ከልማዶች ነው። የተወለድከው ዛሬ ላይ ካሉ እምነቶች ጋር አይደለም። ስለ ራስ ያሉ እምነቶችን ጨምሮ ሁሉም እምነቶች በተሞክሮች በሂደት የተጠራቀሙ ናቸው። ባጭሩ ሲገለጽ ልማዶችህ ማንነትን የምትይዝባቸው መንገዶች የሚፈጥሯቸው ነገሮች ናቸው። በየቀኑ ስትጽፍ የፈጣሪን ማንነት ትይዛለህ።
በየቀኑ ልምምድ ስትሰራ ደግሞ የአትሌቲክ ማንነትን እየተላበስክ ነው። አንድን ባህሪ እየደጋገምክ በሄድክ ቁጥር ከዚያ ባህሪ ጋር የተያያዘ ማንነት እየተላበስክ ትሄዳለህ። በእርግጥም ማንነት ወይም አይደንቲቲ የሚለው ቃል የመጣው ኢሴንቲያስ ከሚለው የላቲን ቃል ነው። ቃሉ ማንነት ወይም ቢንግ እና አይደንቲቲንም የሚሉ ቃላትን ያጣመረ ፍቺ ያለው ነው። አይደንቲቲም የሚለው ቃል በተደጋጋሚ ወይም ሪፒትድሊ የሚል ትርጉም አለው። በመሆኑም ማንነት ዩር አይደንቲቲ የተደጋግሞሽ ማንነት ሪፒትድ ቢግነስ ነው። በዚህ ሰዓት ያለ ማንነት ምንም ይሁን ምን ያመንክበት ራሱን ስላረጋገጠ ነው። ለ20 ዓመታት በየሳምንቱ እሁድ ቤተክርስቲያን ከሄድክ ሃይማኖታዊ ሰለመሆን ማስረጃ አለ። በየቀኑ ለ1 ሰዓት ያህል ባዮሎጂ የምታጠና ከሆነ የሚያጠና ሰው ለመሆንህ ማስረጃ አለ። ሳትሰልስ ጂም የምትሄድ ከሆነ ለአካል ብቃት ቁርጠኝነት ለመሆን ማስረጃ አለ። ለአንድ እምነት ያሉ ማስረጃዎች እየበዙ በሄዱ ቁጥር በዚያ ነገር ላይ ጠንካራ እምነት የሚያዝ ዕድልህ እየጨመረ ይሄዳል። በአብዛኞቹ የመጀመሪያ ዘመኖች ራሴን እንደ ጸሐፊ አይቼ አላውቅም። የትኞቹንም የሁለተኛ ደረጃ ትምህርት ቤት ወይም የኮሌጅ መምህሮችን ብትጠይቅ ቢበዛ መካከለኛ ጸሐፊ በሆን እንጂ የተዋጣለት ጸሐፊ እንደማሉን ይነግሩሃል። የመጽሐፍ ስራን ስጀምር በመጀመሪያዎቹ ጥቂት ዓመታት በየቀኑ ሰኞና ሐሙስ አዳዲስ አርቲክሎችን አሳትም ነበር። ይህ ማስረጃዬ ነው። ይህ ማስረጃ እያደገ በሄደ ቁጥር የኔ ማንነት ጸሐፊነት እየሆነ መጣ። የጀመርኩት ግን እንደ ጸሐፊ አይደለም። ጸሐፊ የሆንኩት በልማዶች ውስጥ ነው። በእርግጥ ልማዶች በማንነት ላይ ተጽዕኖ የሚያሳድሩ ብቸኞቹ ነገሮች አይደሉም። ይሁን እንጂ በድግግሞሻቸው የተነሳ ከሁሉም የበለጠ ተጽዕኖ ፈጣሪ ልማዶች ናቸው። እያንዳንዷ የህይወት ተሞክሮ የራስን ምስል ታሻሽላለች። ይሁን እንጂ አንድ ጊዜ ኳስ ስለመታ ራስን እንደ ኳስ ተጫዋች ልታይ አትችልም። አንዲት ስዕል ስለመወጫጨርክም አርቲስት ነኝ ልትል አትችልም። እነዚህን ተግባራት እየደጋገምካቸው ከሄድክ ግን ማስረጃዎች ይጠራቀሙና ለራስ ያለ ምስል መቀየር ይጀምራል። የአንድ ጊዜ ተሞክሮ ውጤቱ የሚጠፋው ወዲያውኑ ነው። በጊዜ ሂደት የሚደጋገም የልማድ ተጽዕኖ ግን ይታተማል። ስለሆነም ማንነትን የሚቀርጹ ማስረጃዎችን የሚያዋጡት ልማዶች ናቸው። በዚህ መንገድ ልማዶችን የመገንባት ሂደት ራስን የመሆን ሂደት ነው። ይህ ዝግመታዊ ለውጥ ነው። በአንድ ጊዜ ብድግ አድርገን ልንቀይረው የምንችለው ነገር አይደለም። የምንቀይረው በጥቂት በጥቂቱ ልማድ በልማድ ነው። ስለሆነም ሁልጊዜም በጥቃቅን ለውጦች ውስጥ ነን። እያንዳንዷ ልማድ ልክ እንደ ግምት ናት። ምናልባት እኔ ይሄ ልሆን እችላለሁ። አንድ መጽሐፍ ከጨረስ ምናልባት ማንበብ የሚወድ ሰው ልትሆን ትችላለህ። ወደ ጂም የምትሄድ ከሆነ ምናልባት የአካል ብቃት እንቅስቃሴ የምትወድ ሰው ነህ ማለት ነው። ጊታር መጫወትን የምትለማመድ ከሆነ ሙዚቃ የሚወድ ሰው ነህ ማለት ይሆናል። እያንዳንዷ የምታደርጋት ነገር መሆን የምትፈልገው አይነት ሰው ምርጫ ናት። የትኛውም ነጠላ አጋጣሚ እምነቶችን አያሻግርም። እየተጠራቀሙ በሄዱ ቁጥር ግን የአዲሱ ማንነት ማስረጃዎችም እንደዚያው እየጨመሩ ይሄዳሉ። እውነተኛና ትልቅ ለውጥ በአንድ ጊዜ የሚመጣ ተአምራዊ ለውጥን ከማይፈልጋቸው ምክንያቶች መካከል አንዱ ይህ ነው። ጥቃቅን ልማዶች የአዲሱ ማንነት ማስረጃዎች በማቅረብ ትርጉም ያለው ለውጥ ያመጣሉ። ለውጥ ደግሞ የምርት ትርጉም ያለው ከሆነ ትልቅ ለውጥ ነው ማለት ነውና የትናንሽ መሻሻሎችን የማሳየት ተቃርኖ ነው። ይህንን ሁሉ በአንድ ላይ አድርገን ስናየው ልማዶች ማንነትን የሚቀያየሪያ መንገዶች ናቸው የሚለውን እውነት እናገኛለን። አንተነትን የመቀያየሪያ የተሻለው ተግባራዊ መንገድ የምትሰራቸውን ነገሮች መቀየር ነው። አንድ ገጽ በጻፍክ ቁጥር ጸሐፊ ነህ። ቫዮሊን በተለማመድክ ቁጥር ሙዚቀኛ ነህ። ልምምድ ባደረግክ ቁጥር አትሌት ነህ። ሰራተኞችን ባነቃቃ ቁጥር መሪ ነህ። እያንዳንዷ ልማድ ውጤት ከማምጣትም ባለፈ ጥቅም ያለው ነገር ራስህን ማመንን ታስተምርሃለች። እነዚህ ነገሮች ማሳካት እችላለሁ ማለት ነው የሚል እምነት እያደረብህ ይመጣል። ምርጫዎችህ እያደጉ ማስረጃዎችም እየተቀየሩ ሲመጡ ለራስህ የምትነግረው ታሪክም እየተቀየረ ይመጣል። በእርግጥ ከዚህ በተቃራኒው መንገድም ሊሰራ ይችላል። መጥፎ ልማድን ለማድረግ በመረጥክ ቁጥር ሁሉ በዚያው መንገድ ማንነትህን ትመርጣለህ። መልካሙ ዜና ፍጹም መሆን የማይጠበቅብህ መሆኑ ነው። በየትኛውም ምርጫ ውስጥ አንድ እጩ መምረጥም አለመምረጥም አለ። ምርጫን ለማሸነፍ ሙሉ ድምጽ ማግኘት አይጠበቅብህም። አብላጫ ድምጽ ማግኘት ብቻ በቂ ነው። ስለሆነም አንዳንድ ምርጫዎችን ለመጥፎ ባህሪ ወይም ጥሩ ላልሆነ ልማድ ብትሰጥ ምንም ማለት አይደለም። ዋናው ነገር አብዛኛውን ጊዜ ማሸነፍ ነው። አዳዲስ ማንነቶች አዳዲስ ማስረጃዎችን ይፈልጋሉ። ሁልጊዜም የምትሰጠውን ድምጽ በተመሳሳይ እየሰጠህ ከቀጠልክ የምታገኘው ውጤት ያው አስቀድሞ የነበረ ነገር ነው። ምንም ነገር ካልተለወጠ ምንም የሚቀየር ነገር አይኖርም። ቀላል ነው የሁለት ደረጃ ሂደት። አንደኛ መሆን የምትፈልገውን አይነት ሰው ወስን። ሁለተኛ ይህንኑ በጥቃቅን ነገሮች ለራስህ አረጋግጥ። በመጀመሪያ ማን መሆን እንደምትፈልግ ወስን።
ይህ በሁሉም ደረጃ ይሰራል። በግለሰብ፣ በቡድን፣ በማህበረሰብ እንዲሁም በሀገር ደረጃ እንደዚያው ነው። ልትቆምለት የምትፈልገው ነገር ምንድን ነው? መርሆችህና እሴቶችህ ምንድን ናቸው? መሆን የምትፈልገው ማንን ነው? እነዚህ ትልልቅ ጥያቄዎች ናቸው። ብዙ ሰዎች የት መጀመር እንዳለባቸው አያውቁም። የሚፈልጉትን ውጤት ግን ያውቃሉ። ይህ መጥፎ አይደለም። ከውጤቱ ጀምረ ወደ ኋላ በመስራት መሆን የምትፈልጋቸውን ውጤቶች የሚያገኛቸውን አይነት ሰው ስራ። እኔ የምፈልጋቸውን ውጤቶች ማግኘት የምችለው ምን አይነት ሰው ነው ብለህ ራስህን ጠይቅ። ለምሳሌ መጽሐፍ የሚችለው ምን አይነት ሰው ነው? ምናልባት ወጥነት ያለውና ሊተማመኑበት የሚችሉበት አይነት ሰው ሊሆን ይችላል። አሁን ትኩረትህ መጽሐፍ ከመጽሐፍ ወይም ውጤት ተኮር ወጥነት ወዳለውና ሊተማመኑበት ወደሚችል ሰው ማንነት ተኮር ይዞራል። ይህ ሂደት ደግሞ የሚከተሉትን ወደሚመስሉ እምነቶች ይመራል። እኔ ለተማሪዎች የሚቆም አይነት መምህር ነኝ። እኔ ለእያንዳንዳቸው ታካሚዎች የሚፈልጉትን ጊዜና ርህራሄ የሚሰጥ አይነት ዶክተር ነኝ። እኔ ለሰራተኞቹ ጥብቅና የሚቆም አይነት መሪ ነኝ። መሆን የምፈልገውን ሰው ማንነት አንድ ጊዜ ከወሰንክ በኋላ የፈለከውን ማንነት ለማምጣት የሚጠቅሙን ትናንሽ ደረጃዎችን መራመድ ትችላለህ። የማንነት ተኮር ልማዶች ጽንሰ ሐሳብ ወደ ሌላው መጽሐፍ ነጥብ የግብረ መልስ ቀለበት የሚመራን አንዱ የመንደርደሪያ ሐሳብ ነው። ልማዶችህ ማንነትን ይቀርጻሉ፣ ማንነትም ልማዶችን ይቀርጻሉ። መንገዱ በሁለቱም አቅጣጫ የሚያስኬድ ነው። የሁሉም ልማዶች ምስረታ የግብረ መልስ ቀለበት ወይም ፊድባክ ሉፕ ነው። ይህንንም በቀጣዩ ምዕራፍ እንመለከታለን። እሴቶችህ፣ መርሆችና ማንነትህ ከውጤት ይልቅ ቀለበቱን እንዲገፉ ማድረግ ግን ጠቃሚ ነው። ሁልጊዜም ትኩረትህን ማድረግ ያለብህ የሆነ አይነት ውጤት በማምጣት ላይ ሳይሆን የምትፈልገውን ውጤት ማግኘት የሚችል ሰው መሆን ላይ ነው። ልማዶችን ወሳኝ የሚያደርጋቸው እውነተኛ ምክንያት። የማንነት ለውጥ የልማድ ለውጥ የሰሜን ኮከብ ነው። ቀሪው የዚህ መጽሐፍ ክፍሎች የምትፈልገው ደረጃና ዘርፍ ሁሉ የተሻሉ ልማዶችን ለመገንባት የሚያስችሉን የደረጃ በደረጃ ስልቶች ያቀርባል። እውነተኛው ጥያቄ ግን መሆን የምትፈልገውን አይነት ሰው እየሆንክ ነው የሚለው ነው። የመጀመሪያው ደረጃ ምን ወይም እንዴት የሚለው ሳይሆን ማ የሚለው ነው። በመጀመሪያ ማንን መሆን እንደምትፈልግ ማወቅ አለብህ። እንደዚህ ካልሆነ ግን የለውጥ ፍላጎትህ አቅጣጫ መቆጣጠሪያ ወይም ሩደር የምትጓዝበት ጀልባ ነው የምትሆነው። ማ ከሚለው የምንጀምረው ለዚህ ነው። ስለ ራስ ያሉን እምነቶች የመቀየር አቅም አለ። ማንነት የተገነባው በድንጋይ ላይ አይደለም። በየደቂቃው ልታሻሽለው የመምረጥ ነፃነቱ አለ። ዛሬ በምትመርጣቸው ልማዶች የዛሬውንና የነገውን ማንነትን መምረጥ ትችላለህ። ይህም የመጽሐፉ ጥልቅ መልእክት ወደ ሆነውና የልማዶችን እውነተኛ ተጽዕኖ ወደምናይበት ክፍል ያመጣናል። የተሻሉ ልማዶችን መገንባት ማለት በየቀኑ የህይወትን አሰልቺ ነገሮች ለመበተን መታገል አይደለም። ጥሩ ልማዶችን ማዳበር ማለት በየቀኑ ጥርስ መፋቅ፣ በየጠዋቱ ሻወር መውሰድ ወይም በየቀኑ አንድ አይነት የአለባበስ ስታይል መከተል ማለት አይደለም። ገንዘብ እንደማግኘት፣ ክብደት እንደመቀነስና ጭንቀትን እንደመቀነስ ያሉ የስኬት ውጫዊ መለኪያዎች ማሳካት ማለትም አይደለም። ልማዶች እነዚህ ሁሉ ነገሮች ለማሳካት ሊጠቅሙ ይችላሉ። ይሁን እንጂ የልማዶች መሰረታዊ ሐሳብ የሆነ ሰው መሆን እንጂ የሆነ ነገር ማግኘት አይደለም። በጠቅላላው ሲታይ የምትፈልገውን ሰው እንድትሆን ይረዳሃልና ልማዶች በጣም ጠቃሚ ነገሮች ናቸው። ልማዶች መሆን የምትፈልገውን ሰው ለመሆን የምታልፍባቸው መንገዶች ናቸው። ባጭሩ አንተ የምትሆነው ልማዶችህን ነው። ማጠቃለያ 3 የለውጥ ደረጃዎች አሉ። የውጤት ለውጥ፣ የሂደት ለውጥና የማንነት ለውጥ። ልማዶችን ለመቀየር የተሻለውና ውጤታማው መንገድ ማሳካት የምትፈልገው ነገር ላይ ሳይሆን መሆን የምትፈልገው ሰው አይነት ላይ ማተኮር ነው። ማንነት የሚያድገው ከልማዶች ነው። እያንዳንዷ የምታደርጋት ነገር ለምትሆነው ሰው የምርጫ ድምጽ ናት። ያንተን የተሻለውን ቅጂ መሆን ቀጣይነት ባለው መልኩ ራስህን ማሻሻል፣ ማስፋፋትና ማሳደግ ይጠይቃል። ልማዶችን በጣም ወሳኝ የሚያደርጋቸው እውነተኛው ምክንያት ጥሩ ውጤት የሚያመጡ መሆናቸውን ሳይሆን በእርግጥ ይህንንም ማድረግ ይችላሉ ስለ ራስህ ያለህን እምነት እንድትቀይር የሚያደርጉ መሆናቸው ነው። 3 ልማዶችን በ4 ደረጃዎች መገንባት። የስነ ልቦና ባለሙያ የሆነው ኤድዋርድ ቶርንዳይክ በ1898 ልማዶቻችንና ባህሪዎቻችን የሚመሩትን ህግጋት የምንረዳበትን መረዳት መሰረት የጣለ ጥናት አድርጎ ነበር። ቶርንዳይክ በወቅቱ የፈለገው የእንስሳትን ባህሪ ማጥናት ነበር በድመቶች ላይ። እያንዳንዳቸው ድመቶች እሱ የእንቆቅልሽ ሳጥን ባላቸው ቦታ ውስጥ ያስቀምጣቸዋል። ሳጥኑ የተሰራው ድመቶች የሆነች ነገርን ሳብ በማድረግ የሆነች ነገርን ጫን በማለት ወይም የሆነ ነገር ላይ በመውጣት በበር በኩል መውጣት እንዲችሉ ተደርጎ ነው። በሩ ከተከፈተላቸው ፊት ለፊታቸው ምግብ የያዘ ጎድጓዳ ሳህን ስለተቀመጠላቸው ወደዚያ ይሮጣሉ።
አብዛኞቹ ድመቶች ገና በሳጥን ውስጥ እንዲገቡ ከተደረጉበት ቅጽበት ጀምሮ ቶሎ መውጣት ይፈልጋሉ። አፍንጫቸውን ተጠቅመው ጠርዝ ጠርዙን ይተሻሻሉ። በክፍት ቦታዎች ውስጥ እጅ እግራቸውን ወደ ውጭ ይሰዳሉ። ከውጭ ያሉ ቁሳቁሶችን ለመያዝ ይታገላሉ ወዘተ። ከትንሽ መፍጨርጨር በኋላ በሩ እንዲከፈት የሚያደርገውን ነገር ይነኩና ይወጣሉ። አጥኚው ብዙ ሙከራዎች ካደረገ በኋላ የእያንዳንዱን ድመቶች ባህሪያት ለመረዳት ሞከረ። መጀመሪያ አካባቢ ድመቶቹ በሳጥን ውስጥ የሚንቀሳቀሱት በዘፈቀደ ነው። ልክ በሩ ሲከፈት ግን የመማር ሂደት ፕሮሰስ ኦፍ ለርኒንግ ይጀምራል። ቀስ በቀስ ድመቶቹ በሩን የሚከፍተውን ቁልፍ መጫን፣ ከሳጥኑ ከማምለጥና ምግቡን ከማግኘት ጋር ማያያዝ ጀመሩ። ከ20 እና ከ30 ሙከራዎች በኋላ ይህ ባህሪ አውቶማቲክ ሆነ። ድመቶቹም ልክ ሳጥኑ ውስጥ እንደገቡ ቁልፉን ተጭነው ከሳጥኑ ለመውጣት የሚፈልጉት ጥቂት ሴኮንዶችን ብቻ ሆነ። ለምሳሌ ያህል በጥናት ውስጥ እንደተመለከትነው ድመት 12 ይህንን ለማድረግ በየደረጃው የወሰደባት ሰዓት እንደሚከተለው ነው። 160 ሴኮንዶች፣ 30 ሴኮንዶች፣ 60፣ 15፣ 28፣ 20፣ 30፣ 22፣ 11፣ 15፣ 12፣ 10፣ 14፣ 10፣ 8፣ 8፣ 5፣ 10፣ 8፣ 6፣ 6፣ 7። በመጀመሪያዎቹ 3 ሙከራዎች ድመቷ መውጣት የቻለችው በአማካኝ 1.5 ደቂቃ ፈጅታ ነው። በመጨረሻዎቹ 3 ሙከራዎች ለመውጣት የፈጀባት ጊዜ ግን በአማካኝ 6.3 ሴኮንድ ብቻ ነው። በየሙከራዎቹ ድመቶቹ የሚሰሯቸው ስህተቶች እያነሱ፣ ተግባሮቻቸው ግን የበለጠ ፈጣንና አውቶማቲክ እየሆኑ ይሄዳሉ። ድመቶች በሂደት ተመሳሳይ ስህተትን ደግሞ ከመስራት ይልቅ በቀጥታ ወደ ውጤቱ